ሞትን ሌላ ሰው ነጥቆታል ብዙ ሰው ይወስዳል ስለዚህ ይረፍ ምናምን አለ እንኳን ይሄንን ያባይን አቋርጣለሁ ያላት ቦታ ጋር ስደርስ ዙሩ ከተተኝ የመኪና ቀልድ የለውም አንዴ ከመታው አንድ ህይወት ነው የምታሳጣው ሁሌ ጀማሪ ሹፌር ሁን ምለው ለሞት ሳይሆን ለመዳን እንጂ እንዲፈረድብን አታድርግ መተለክ በ180 እየሮጥክ ተጠብቀኝ ብለው እንዴት ነው ልትጠብቅ የምትችለው ኪነ ጥበብ ገዳይ ነው ሲገል ግን አታቀም ስትሞት ነው የምታቀው ቢባለው ለዛ ነው ሰላም የተከበራችሁና የተወደዳችሁ ክብሯን አድማጭና ተመልካቾቻችን ኢትዮስ መልቲ ሚዲያ ነው ትኩረቱን በትራንስፖርት ላይ አድርጎ ዘወትር በዚህን ሰዓት ወደ እናንተ የሚደርስ መሰናዶ ነው እንግዲህ ከትራፊክ አደጋ ጋር በተገናኘ ብዙ ነገር ይባላል ዛሬ ደግሞ ካንድ ወዳጃችን ጋር ቆይታ ያደረግን ስለዚህ እንጨዋወታለን በጣም የምንወደውና የምናከብረው አርቲስት ካሌብ ዋለልኝ ነው በተለይ የተለያዩ ስራዎችን ሰርቷል ከዚሁ የሚልቀው ደግሞ በተውኔቱ ዘርፍ ይጽፋል ይተውናል በብዙ በተመልካቾች ዘንድ አይን ውስጥ የገባ ነውና ከሱን ጋር ቆይታ እናደርጋለን እስቲ እንተዋወቅ አልልህም ሁሉም ያውቃል የሆነ ነገር በለና እንጀምር ስለ ቤተሰብ ሁኔታ ስለ ትውልድ ቦታ መጀመሪያ እንጫወት ጉዳያችን ከማንሳታችን በፊት ደስ ይለኛል ካሌብ ዋለልኝ ይባላል በኪነ ጥበብ ሙያ ውስጥ ነው ያለሁት ተወልጄ ያደግኩት አርሲ ነገሌ የምትባል ከተማ ነው ያው ሃይ ስኩል ውስጥ ነው በአብዛኛው ታለንትን የማወቅ እድል የሚኖርህና እኔም እንደማንኛውም ኢትዮጵያዊ ይሄንን ታለንቴን ሃይ ስኩል አወቅኩኝ ከዛ የቲያትር ትምህርት ተከታተልኩ ወደዚህ ሙያ ገባሁ ማለት ነው አሁን በኢትዮጵያ የኪነ ጥበብ ታሪክ ውስጥ በርካታ ስራዎችን ሰርቻለሁ ያስባለሁ በቲያትር ከ32 ቲያትሮች በላይ ተጫውቻለሁ 6 ቲያትሮችን አዘጋጅቻለሁ በፊልም ከ25 በላይ ፊልሞች ተጫውቻለሁ 2 ፊልሞች ዳይሬክት አድርጌያለሁ ፕሮዲዩስ አድርጌያለሁ በርካታ ተከታታይ የቴሌቪዥን ድራማዎች ሰርቻለሁ እንደውም አንደኛው የመጀመሪያው ተከታታይ ድራማ በሚባል ደረጃ ምንለው አለ ትንቅንቅ የሚል ዘክስኪ ሲባል ነው አብዛኛው ሰው የሚያውቀው እሱን ተጫውቻለሁ አጫጭር የቴሌቪዥን ድራማ ዘክስኪ ላይ ዮሐንስም ነበሩ ኤልያስ ተስፋዬ የሚባል ጓደኛዬ ነው ደራሲው ብቸኛው ኢትዮጵያ ቴሌቪዥን በነበረ ሰዓት በመላው በኢትዮጵያ ህዝብ አይኖስ ገብታችኋል በጣም እድሉ ነበር አንድ ጣቢያ ስለሆነ እዛ ላይ መቅረብ እድልም አይኖርህም ብዙ ጥረት ይፈልጋል ትጋት ይፈልጋል ታለንት ይፈልጋልና እኛም በእግዚአብሔር ፈቃድ በፖሊስ ፕሮግራም እሁድ ጠዋት ነበር ይታይ የነበረው እና በርካታ ተመልካች ጋር የመድረስ እድሉ ነበርና ስራውም ቆንጆ ስራ ነበር እሱ ከዛው ጋር አገናኝቶናል ብለን እናስባለን እንደገና የሬዲዮ ስራዎችንም እንደዚሁ የቅዳሜ መዝናኛ የሚባል ነበር ድሮ በኢትዮጵያ ሬዲዮ እንዴ እንደው መጀመሪያ ወደ ኪነ ጥበቡ ተሳብኩ ብዬ ማስበውም እሱ ነው እነ ፍቃዱ ተክለማርያም ነፍሱን ይማረውና እነ ጀማኒ ሰለሞን ድራማዎች ይሰሩ ነበር እነ እናት ፋንታዊ እነ ኢንሸት በኋላ ከነሱም ጋር የመተወን እድል አግኝቻለሁኝና ቆንጆ ነበር ሬዲዮና ቴሌቪዥን የመድረስ እድሉ በጣም ትልቅ ነበርና እንዲህ ያለ እዚህ ጋር ደርሰናል ቶሎ ብለ ወደ ስራው ገባህብኝ እንጂ በተለይ እኔም የምዕራብ አርሲ ነኝ ዛውዳ አሳሳ በፊት ያው ከአሰላ ነበረ አርሲ አጠቃሉ አሁን ደግሞ ምዕራብ አርሲ ብሎ አርሲ ነገሌም አለ ሻሸመኔ ኮፈሌ አሳሳ አንድ ሆነናልና በተለይ ስለተወለድኩበት ቦታ እኔ ተናግሬ አልጠግብም ምቹ የተፈጥሮ መስህብ ያለበት ስንዴ የሚመረትበት የናንተም አካባቢ ነው እንደዛ ነውና የልጅነት ትዝታን በምን ታስታውሰዋለህ በተለይ ሰዎች የፈለገ ቢልቅ የፈለገ ብዙ አመት ሌላ ቦታ ቢኖሩ የተወለዱበትን ቦታ ያስፈልጡምና
እንዴት ታስታውሳለህ? በጣም በጣም መወዳት ከተማ ነች አርሲ ነገሌ። ደስ የሚል የልጅነት ጊዜም ነበረኝ። ልጅነታቸውን ከሚወዱ ሰዎች አንዱ ነኝ ይላሉ ብዙ ጊዜና ሁሉ ነገር ያለበት ነው። እኔ አንዳንዴ ለልጆች ያዝናለሁ እውነት ለመናገር ባለው ሁኔታ እንደ ልባቸው ሮጠው አላደጉም ብዬ አስባለሁ። አሁን ድንጋይ ተደራርቦ የቆመበት ቤት ውስጥ ነው የምንኖረው። እዛ ግን ሁሉ ነገር ሰፊ ነው። የመጫወቻ ቦታችን በጣም በጣም ብዙ ነው። ወንዝ አለ፣ ሐይቅ አለ። አርሲ ነገሌ እንደምታውቀው 3 ሐይቆች ያላት ከተማ ነች። አብያታ፣ ሻላ፣ ላንጋኖ 3 ሐይቆች ያላት ከተማ ነች። ኢቨን ሻላ የመዋኘት እድል ነበረኝ። ሻላ ድረስ እንሄድ ነበር በእግራችን። በቅርብ አብጃታ ሻላ የአዕዋፋት መራቢያ ቦታ ነው። በዓለም ላይ የሚሰደዱ ወፎች የሚመጡበት ወቅት አለና የቱሪስት መስህብ የሆነ ቦታ ነው። እሱ ሐይቅ ደርቆ ለዛ ብዙ ትግል ያደረግንበትም ጊዜ ነበረና በቅርብም ሐይቁ ወደ ቦታው ተመልሶ የሄድኩበት አጋጣሚ ነበረና በጣም የልጅነት ጊዜ ነው ያስታወሰኝ። ላንጋኖ ነው መዝናኛ ቦታ ነው እና እነዚህ 3 ሐይቆች ውስጥ የመጫወት፣ የመዋኘት፣ የመቦረቅ፣ የመረጫጨት እድሉ ነበረን። አዋዴ የምትባል ወንዝ ነበረች ደግሞ ስፔሻሊ ለኛ ቤት ቅርብ ትሆንና ቤት ያው እንዳትዋኙ ትባላለህ ወንዝ እንዳይወስድ። እዛ ዋኝተህ ነጭ መስለህ ስትመጣ የምትገረፈው ኳስ ተጫውተን እኛ ሲሞቀን በቃ ወደ ወንዝ ነው ለመዋኘትና ደስ የሚል የልጅነት ጊዜ ነበር። ሰው ነበር የነበረው ያኔ። እንደ ዛሬ ካሌብ ምንድነው ብለህ የምትጠይቅበት አይደለም። በቃ ሰዎች ነን ሁላችንም። ካሌ ኦሮሞ፣ ትግሬ፣ አማራ ምናምን የሚባል የለም። ደግሞ ከተማዋም እንደ አዲስ አበባ ማለት ናት። ሁሉም ብሔረሰብ ያለባት ከተማ ናት። ወታደሮች ብዙዎችም ያቋርጧታል። አዎ ብዙዎች እንደ የንግድም እንትንም ስለሆነች በዛ ደረጃ ነውና እንጃ ደስ የሚል ጊዜ የልጅነት ጊዜን ያሳለፍኩባት ከተማ ስለሆነች ስሟን ሳልጠራ ቅር ይለኛል። በተለይ እስቲ እኔም ያለሁበት አካባቢ እንደዚህ ወንዞች ይበዛሉና በልጅነታችን ዋና ገና ሳንለምድ ከኛ ከፍ ያሉ ይወረውሩናል ወደዛ ጠለቅ ያለው ውሃ ውስጥና በዛም ነው የሚለመደው። ሁለተኛው ደግሞ የክፍለ ሀገር ልጅ ሲኮን ከብት አይጠፋም ቤታችንና እኛም ከእንቅልፋችን እንደተነሳን ወተት ሲታለብ ነው ወደዛ የምንጠጣውና እንደዚህ ጀነስ ትዝታዎች ይሳሉ። ያ እንደ እንትን ነው እኮ ቢወራው። አሁን የኔ ላም ትባል ነበረች። ልክ እንደ ሰው ያሳደገችው ትባላለች እና ለአንተ ተመድባለህ የእሷን ወተት እንድትጠጣ ትደረጋለህ። በቃና ልጅነትን ሲነግሩ የራስ መጠጫ አለ የማለቢያ ሰዓት ላይ እሷን ይዘህ ወደ ላሟ መሄድህ። አሁን ወደ ካደኩ በኋላ ወደ ሙርሲ ምናምን አካባቢ የለም ጂንካ፣ ወደዛ ሄጄ ከእንስሳት ጋር ያላቸውን መስተጋብር አይቼው ነበርና እውነት ነው በቃ ይሄ ነገር ለካ አሁን ተጠግቶ ጫፍ ላይ ደረሰ እንጂ መሀል ድረስ የነበረ ትሬንድ ነው ማለት ነው። እኛም ከከብቶች ጋር በጣም ቁርኝት የነበረን ነን ማለት ነው። ምግብህን ኪችን ገብተህ ታዘጋጃለህ ምናምን፣ ወተትህ ተፈልቶ ምናምን እኛ የወረደ ትኩስ ወተት ነበር የምንጠጣውና እድለኞች ነን በጣም። ከብቶች አሉ፣ በጎች አሉ። ከእንስሳ ጋር በቅርበት ነው የምታድገው። ብዙ በጎች ነበሩን ትዝ ይለኛልና የሆነ እድሜ ላይ በጉላ ጠብቄያለሁኝ። ከትምህርት ቤት ስትመለስ ግማሽ ቀን ነው የምትማረው። ይመቻል ደግሞ ለመጨፈር እነሱ ታሰማራና በጉላ ትጠብቃለህ። ቁጥራቸው ብዙ ነው። የሆነ የጎደለ ካለ ቤት ተቆጥሮ ሲገኝ ብቻ በጣም ደስ የሚል ጊዜ ነው ያለውና ወደኋላ መለስከኝ። ደስ ይላል። በተለይ ያው እኔም አሁን ስታነሳቸው ታሪኬን እያነሳሁ ነው። ገና ልጅ ብሆንም ይሄ በግ የመጠበቁ ነገር ሳንታዘዙላ በግ እንጠብቃለን እንላለንና በተለይ እኛ ሆቴል ነበረን ክፍለ ሀገር በፊት። የሆቴል በጎችን እንግዲህ የሚታረዱትን ካልጠበቅኩል ነበርና ይዤ እወጣለሁ። ሲታረዱብኝ እናደድ ነበር እና ደግሞ በተለይ ደግሞ እረኛ ስትሆን የዝናብ መከላከያም ትሰራለህ። በላስቲክ ኮፍያ እናረጋታለን ቀን በጣም ደስ የሚል ጊዜ ነው። በተለይ ስለ አርሲ ነገሌ ልጆች ሳነሳ ዩኒቨርሲቲ ላይም
በጣም ብዙ ጓደኞች ያሉ አሁንም የምንጠያየቅ የፌስቡክ ላይ እንዲሁ ጓደኞች ይሆናሉ እና አርሲ ነገሌ ሳልደውልላቸው አላልፍም። የማገኛቸው ልጆች አሉ ጊዜው ረጅም ቢሆንም። እስቲ አንድ ነገር ላንሳ። በተለይ የተለያዩ ቆይታዎችን ያንተን እያየው ነበርና አስተማሪም ነው። በተለይ በኋላ ስለ ሰው ሞት ስለ መጠንቀቅ ስላለብን ነገሮች እናነሳለን። በተለይ ሞትህን ሌላ ሰው ነጥቆታል። ጠዋት ላይ አንተ ልትሞት ነበር፣ ከሰዓት ሌላ ሰው ወሰደው። ታሪኩን እስቲ እንድገመው። ደስ ይለኛል። እሱ ወደ አርሲ ክፍለ ሀገር አሩሲ ሮቤ የምትባል ባሌ ሮቤ እና አሩሲ ሮቤ ሁለቱ እንትን ናቸውና እዛ ዲክሲስ ኩላ የምትባል ከተማ ነች፣ አውራጃ ከተማ ነች። እሷ ከተማ አሉኝና እዛ ወንድሜ ይሰራ ነበር፣ ግብርና ነው የሚሰራው። ከዛ ቫኬሽን እኔ ነጌሌ መቀመጥ አልወድም። ትምህርት ሲዘጋ ወይ አዲስ አበባ ነኝ ወይ ዝዋይ ነኝ፣ አለበለዚያ እንደዚህ ወንድሞቼ ምናምን ያሉበት ቦታ ነው የምሄደውና እሱ ጋር መሄድ አለብኝ ብዬ ሄድኩልህ። ቦታው በጣም በቃ ሪሞት ነው ከኔ አንጻር ማለት ነው። እኛ መንገድ ዳር ነው ያለችው አርሲ ነገሌ ማለት አቋርጠህ ወደ ኬንያ ድረስ የሚወስድ መንገድ ነው፣ ትልቅ መንገድ ነው ያለው። ይሄኛው ወደ ከናዝሬት ወደ አሰላ ስትሄድ በኢታያ በኩል ነው የምትገነጠለው። ሁሩታ ምናምን አድርጎ ከኢታያ እንትንን ጤራን አልፈ ማለት ነው እና ፒስታ መንገድ ነው። ከዛ ዲክሲስ አልፈ ነው ሮቤ ያለው። ዲክሲስ ላይ የወንድሜ ሁለት ጓደኞች አሉ የሚሰሩና እነሱ እዛ ጠበቁኝ። እነሱ ጋር ተቀበሉኝ። ብቻዬን ሄድኩት። የሚገርምህ ይሄ የሆነው ስንተኛ ክፍል ሆኜ እንደሆነ ታውቃለህ? 10ኛ ክፍል ወይ 9ኛ ክፍል ምናምን ልጅ ሆኜ ነው የሄድኩትና ደፋር ነበረኝ። ይሄ አድቬንቸር ወዳል መሞከር ምናምን። ከዛ እነሱ ጋር ረፍኩኝ። ወንድሜ አልመጣም ነበረ። 2 ቀን አልፎ ነው የመጣው። በአጋጣሚ ያኔ ወያኔ የገባበት ሰው ወቅት ነበረና የዛለት መኪናም ይኖራል ምናምን ተብሎ ወደ ኩላ ለመሄድ 18 ኪሎ ሜትር ነው። ወደዛ ሄድን። ማታ ላይ ነው የገባነው። አክቹዋሊ ግን አቀባበል ምናምን ነበረ፣ ያው የሚደረጉ ሴሬሞኒዎች ተቀበሉን። መብራት የለም፣ ውሃ የለም፣ ምን የለም። በቃ ጨለማ ከተማ ነው። ያስደነግጣል። ከዲክሲስም የከፋ ነው ያኛው። መንገድም ምንም የለም፣ ግን ያወራጀ ከተማ ነው። ከተማዋ ላይ በርካታ የመንግስት ሰራተኞች አሉ። ሁሉም አይነት የመስሪያ ቤት ማለት የግብርና፣ የትምህርት ሚኒስቴር ምናምን ቢሮ የሚባሉ ብዙ አሉ። እና የመሀል ሀገር ሰዎች ናቸው ያሉበት ደግሞ። ከዛ በጠዋቱ በነጋታው አገሯን ሊያሳየኝ ከወንድሜ ጋር ዞረን ያውልቅ ትላለች ከተማዋና ስንወጣ ከከተማዋ እንደዚህ ወንዝ አየን። ወንዙ የሚገርመ እኔ ወንዝ ማቀው አርሲ ነገሌን እየጮኸ የሚሄድ ወንዝ ነው ማቀው። እኔ ከድንጋይ ጋር እየተጋጨ እና የመዋኛ ቦታችን አለች። አልፎ ድንጋይ ነው ምናምን አይነት ነው ማቀውና ጸጥ ማለቱ ገረመኝ። የመጀመሪያ ኤክስፒሪየንስ ነው እኔ ሀይቅ እንጂ ወንዝ በትልቅ ደረጃ ሳይ። እሱን ሳይው በጣም ደስ አለኝ። በቃ አይደብረኝም፣ ይሄን እንዋኛለን ምናምን አልኩት። እንደ ቀላል አይምሰልህ፣ በጣም ትልቅ ወንዝ ነው፣ ብዙ ሰው ይወስዳል፣ ስለዚህ ረፍ ምናምን አለኝ። እንኳን ይሄንን አባይን አቋርጣለሁ ተንቀለቀልኩበት ብቻና ቆይሽ ይሻለኝ መጀመሪያ እኔ ልግባ ከዛ በኋላ ትገባለህ አለኝ። እሱ ጎበዝ ነው። ገባ። እየዋኘ ሄደና እንዲህ ከርቭ ነገር አለች። ከርቭ ላይ አዙሪት የሚባል ነገር ታውቃለህ? እንዲሁ ስምጠት ያለበት ቦታ ላይ እንዲህ የሚሽከረከር አለ። እሱ ጋር ሲደርስ እዚህ ጋር መጥፎ ነው ወደዚህ እንዳትመጣ ምናምን አለኝ። እሱ አልፎ ማለት ነው። ገባሁኝ እኔ ላፍ ብዬ ያላት ቦታ ጋር ስደርስ እሱ ከተተኝ። ከዛ በኋላ ነሱ ነፍሰ ገቢ ስታገል ዘሎ ገባ። እሱ ሊያድነኝ ማለት ነው። እንግዲህ ውሃ ውስጥ ያለ ጭንቅ ያለ ሰው ደግሞ ሰዎችን መያዝ ነው እንጂ ሊያድነው እንደመጣም አይረዳም። ወንድማማች ቤተሰብ የሆነ ሰው ባልና ሚስት ውሃ ውስጥ አብሮ አይገባ የሚባለው ለዛ ነው። ሰው ለማትረፍ ስትል አንተ ቢያንስ የርቆ ሰው ስለሆነ ሰው ማዳን ብለህ ነው እና ሞር አንተን የመጠበቅ ነገር ይኖርሃል። ግን የራስ ሰው ከሆነ አንተን ማዳን ትረሳና እሱ ላይ ፎከስ ስታደርግ ይጠመጥብብሃል። ከዛ ሁለታችሁም ነው የምትሞቱት። እና ይህንን ደግሞ ያውቃል እሱና እየዞረ ሊጎትተኝ ነው የሚሞክረው።
ሁለታችንም ደከመን። በቃ መጨረሻ ላይ እሱም እንትን እያለው በወዲህ እኔ የምታገለው ይሄኛውን ፓርት ነው። እሱ እንደዚህ ነገር ሲሄድ በቃ መጨረሻ ላይ ሁሉ ነገር ይደክሞ በስመ አብ ወልድ እንደምል ነው ማከውና እንዲህ የሆነ ቅልል ነገር ሲለኝ ይሰማኛል። እግሬን ሳር ነገር ሲነካው ከዛ ይሄኛውን ፓርት አዙሪቱ ያለበትን ፓርት እጄ ለካ እንደዚህ ሱ በወጣበት ደመነፍሴ ተከትሎታል። ከዛ ጉትቶ አወጣኝ። ምን እጄ ይታዘዝ እግሬ ይታዘዝ በቃ ረጅም ሰዓት ነው እንትን ያደረግነው። ብዙ ውሃም የመጠጣት ነገር አለ። በጣም መከራችንን አሳይቶናል። ከዛ ጉትቶ ጭቃዬን አጥቦ እንደዛ ልጅ አውጥቶኝ ይዞኝ ሄደ። ይኸውልህ ስትንቀለቀል ምናምን አለኝ። 5 ሰዓት አካባቢ ነው ይሄ ሆነው። 9 ሰዓት ላይ እዛ ቦታ ላይ አንድ ልጅ ተወሰደ። እና ሁልጊዜ አስባለሁ በቃ ለኔ ተከፈለ ነው እላለሁ። የኔን ሞት ነው የሞተው ያ ልጅ ነፍሱን በሰማይ ገነት ያኑረውና እሱ በተለይ ወንዝ የሚበዛባቸው ቦታዎች እኛ የሚያደግንበት አካባቢ በተለይ የሆነ 6 ሰዓት ተኩል በኋላ አትጡ አትግቡ ምንም ባለበት ሰዓት አለና ከባድ ነው። እስቲ ወደ ሙያ እንምጣ። በተለይ ብሔራዊ ቲያትር ነው ያለው። እንዴት ገባ? ያችን ቀንስ እንዴት ታስታውሳታለህ? ጤና ይስጥልን። ዶክተር ግርማ አባቢ ይባላለው። በትራፊክ አደጋዎች ላይ ትልቅ ስራ እየሰራ ያለው ቴዎስ መልቲሚዲያ በቅርብ ቀን ይጠብቁ። ያ ብሔራዊ ቲያትር አክቹዋሊ ስገባ የሌሎች ቲያትር ቤት ኤክስፒሪየንስ ነበረኝ። መጀመሪያ የተቀጠርኩት እኔ ራስ ቲያትር ነኝ። በቲያትር ቤት ደረጃ የተወንኩት ለመጀመሪያ ጊዜ ሲቲዮል ነው። ቲያትር ይዘን ለመጀመሪያ ፕሮፌሽናል መድረክ ላይ የሚባለው ጋር የቀረበው ከአርሲ ነገሌ በኋላ ማለት ነው። ከዛ ራስ ቲያትር ኦልሞስት ወደ መርካቶ ያለው ነው። መርካቶ ያለው ማለት ነው። መርካቶ ያለው የመጨረሻዎቹን ቲያትሮች የሰራ ነው። እንደውም እኛ ነን። ሞት በቀጠሮ የሚባል አንድ ቲያትር ነበረ። ስዩም ተፈራ ያዘጋጀው ዶክተር አንዱዓለም አባተ ያጸደልጅ የሱ ድርሰት ነው። እሱን ስራ ሰርተን ነው ያ ታሪካዊ ቤት ኦሬዲ የፈረሰው ማለት ነውና ራስ ቲያትር ከዛ ስቴሪዮ ፒያሳ ያለው እሱም ታሪካዊ ቤት ነው። ስቴሪዮ እዛ መጣን። እስከ 2004 ድረስ አካባቢ ሰራን። 2004 ወደ ማዘጋጃ ቤት ተቀየርኩኝ። እዛ ስቴጅ ማኔጀር ሆኜ ሰራሁኝ። የሲቲዮል አዳራሽም ደግሞ በጣም ነው የምታምረው። እዛ 1 ዓመት ከምናምን ከሰራው በኋላ በዝውውር ነው ወደ ብሔራዊ ቲያትር የመጣሁት። እንደውም መነሻ እዛ መስሎኝ ነበር። ብሔራዊ ቲያትር አይደለም። ስለሱ ብዙ ጊዜ ታወራለህ። ያው እዛ በጣም ረጅም ጊዜ ቆየሁ። እንደገና እንደ አክተርም የናሽናል ቲያትር መድረክ በጣም ሰፊ ነው። ምንም ነገር ልትሰራበት ይመቻል ከሌሎቹ በላይ ማለት ነውና እንደ ተዋናይ ትወደዋለህ እዛ መድረክ ላይ መተወንን። ለዛ ይሆናል ብዙ ጊዜ ስጠራው ሰማው እና ብዙ ቲያትሮችም ተጫውቻለሁኝ እዛና ኦልሞስት 2006 ጀምሮ አሁን 2017 አይደለም 11 ዓመት አካባቢ እዛኛለሁ ማለት ነው። እዛ ነው ያለሁት። እንደው እስቲ በተለይ መንጃ ፍቃድ መቼ አወጣ? ምን አይነት ሰልጣኝ ነበርክ? መንጃ ፍቃድ ሳወጣ ፊልሞች ስንሰራ ለማመዳለሁ መኪና ለፊልሙ ስል ማለት ነው። ከዛ የሆነ ጉዳይ ሲኖርህ መኪና ትፈልጋለህ፣ ያኔ ለማመዳለሁኝ። መንጃ ፍቃድ ማውጣት የሚባል ነገር ፍጹም አላሰብኩትም ነበር። ስቴዲየም ዙሪያ ነበር ድሮ ትዝ ይላችሁ እንደሆነና ልክ 98 ዓመተ ምህረት ወደ መገናኛ ሊሆን ሲል ነው መሰለኝ ከስቴዲየም ተነስቶ ወደዛ ሊሆን ሲል እዛ ሊሄድልህ ነው። እዛ ከሄድክ መቼም አታወጣም መኪና የሚያለማምደኝ ልጅ መቼም አታወጣም ቶሎ አውጣ ምናምን አለኝ። በሱ ግፊት ነው 98 ላይ አወጣሁኝ መንጃ ፍቃድ። ኦልሞስት ዛሬ እንግዲህ የስንት ዓመት የመንጃ ፍቃድ ኤክስፒሪየንስ አለው ነው የሚባለው። 98 ነው ለመጀመሪያ ጊዜ ያወጣሁት። ምን አይነት አሽከርካሪ ነህ? በተለይ ጥንቁቅ አሽከርካሪ ነህ ወይስ ምን ገጠመ በማሽከርከር ህይወትስ የሚለውን ሲናንሳ? ማሽከርከር ጀስት
ህይወትን እንደመምራት የሚለው ቃል ሊገልጸው ይችላል ብዬ አስባለሁኝ። እዛ መኪና ላይ ስትወጣ ያንተ ጥንቃቄ እንዳለ ሁሉ መድኃኒዓለም ይቅደምልህ። እኔ እንደ ሃይማኖት የሆነ ጸሎት አድርጌ ነው ሁሉ ጊዜ መኪና ውስጥ ገባ እንትን እምለው። እጅግ በጣም ጥንቃቄ ይፈልጋል። ያንተ ጥንቃቄ ብቻ አይደለም ደግሞ የሌላውን ማሽከርካሪ ጥንቃቄን ይፈልጋል። ይሄ ነገር ኃላፊነቱ ትልቅ ነው። በጣም ኃላፊነት። ድሮ እኔ ከባድ መኪናን ሲነዱ ማየው እጅግ በጣም የቤተሰብ ያላቸው ትልልቅ ሰዎች ነበሩ። መንጃ ፈቃዱም ኢቨን ሲሰጥ ልክ እንደ አሁን አንደኛ ወጥተህ አንድ አመት ቆይተህ ከዛ እያለ ነው የመጀመሪያ ዲግሪን ስትሰራ፣ ሁለተኛ ዲግሪን ስትሰራ፣ ሶስተኛ ዲግሪን ስትሰራ እድሜ አይደለ ያለው እዛ እድሜ ውስጥ ያንተም የፊዚካልም የእድሜም የአእምሮም የሁሉም ነገር መጨመር ነገር አለ። ብስለት የመጨመር ነገር አለ። የዛ አይነት ነገር ነበር። አንደኛ መንጃ ፈቃድ፣ ሁለተኛ፣ ሶስተኛ ምናምን እየተባለ ከሁለተኛ ነው የሚጀምረው አይደል? አንደኛ የሞተር ምናምን መሰለኝ ከሁለተኛ መንጃ ፈቃድ ስትጀምር። አሁን ላይ ትንንሽ ልጆች በተለይ ይሄ ምንድን ነበር አልቃይዳ የሚሉታል ቀይ ሽብርም ይባላል ሲኖትራክ የሚባለው መኪና ይዘው ሳይና አነዳዳቸው ከተማ ውስጥ በጣም ነው የሚያስደነግጠኝ። በጣም ልጆቹ ሳያቸው በጣም ልጆች ናቸው። አንደኛ መኪናው አፈጣጠሩም በጣም የቀለለ ይመስለኛል። ለመንዳትም ይቀላል። ከፍ ሲሉም ትንንሾቹ ጋር መበሻሸቅ ይፈልጋሉ። የመኪና ቀልድ የለውም። አንዴ ከመታው አንድ ህይወት ነው የምታሳጣው። ንብረትም ህይወትም ነው የሚጠፋው። ያንን ያለ መረዳት ነገር አለ እና እድሜ ይፈልጋል ብዬ አስባለሁ። ኃላፊነት ይፈልጋል ብዬ አስባለሁ። እድሜ ብቻ ሳይሆን ትምህርት ቤቶች አሁን የሚያስፈልጉት የመንጃ ፈቃድ ትምህርት ቤት የሚያስፈልገው አብሮ የሚሰጥህ ጉልበት አለ። መንዳት ጦጣም ይነዳል፣ ዝንጀሮም ይነዳል ተለማምዶ። እንደውም ከሰው በተሻለ ሊነዱ ይችሉ ይሆናል ማለት በሰጣቸው ልክ ስለሚሄዱ ጎበዝ አለማማጅ ጎበዝ አሰልጣኝ ጋር ሰለጠናቸው። ነገር ግን አብረህ ልታሰለጥነው ወይም እንዲገባው የሚገቡ ነገሮች አሉ ብዬ አስባለሁኝ። በዛ ደረጃ ኃላፊነት ካልተሰማ የመኖር ፍላጎት፣ ራዕይ፣ ግብ እንደ ሰው ከሌለ መንጃ ፈቃድም ሊኖርህ መኪናም ልትነዳም አይገባም ብዬ አምናለሁ። እውነት ለመናገር እና ትልቅ ይቀላል ይመስላል። መኪና ይዘህ መንቀሳቀስ ቀላል ይመስላል። ቆመ ስታየው ክብደቱን ታየዋለህ። እዛ ክብደት ውስጥ ግን ሁሌ መኖር ያስፈልጋል። እንደውም አንዳንዴ ሳወራ ከጓደኞቼም ጋር ሁሌ ጀማሪ ሹፌር ሁን ምለው። በየትኛውም በህይወት ጀማሪ ሹፌር ይጠነቀቃል። አወቅኩ ብሎ ያሰበ ቀን ግን ይዘናጋል። ከተዘናጋ ከፊቱ ያለው ሞት ነው። ወይ ራሱ ላይ ወይ ሌላ አካል ላይ የህይወት አደጋ ያደርሳል። ስለዚህ ሁሌ ጀማሪ ሾፌር ሆነ መንቀሳቀስ መቻል አለብን። ያን እውቀት ያን ትምህርት ስናገኝ ይሄኛው ነገራችን በደንብ መነገር ያለበት ነው ብዬ አስባለሁና እኔም ራሴን ማየው ሁል ጊዜ እንደ ጀማሪ ሾፌር ነው። ፍጥነት ነው በቃ 30 የሆነው በምክንያት ነው የሚል አንድ ማስታወቂያ ነበርና እውነት ነው፣ በምክንያት ነው 30 የሆነው። ስለዚህ ጥንቃቄ የታከለበት ፍጥነትን የገደበ እንቅስቃሴ ምንንቀሳቀስ ከሆነ ቢያንስ በራሳችን ከአደጋ የተቆጠብንን ብዬ አምናለሁና እኔ ጠነቀቃለሁ ነው የምለው ለራሴ ስል። በተለይ እስቲ አንድ ማስታወሰውን ነገር ላንሳና አንተም ካለ ታጋራናለህ። አብዛኛው መንጃ ፈቃድ ያወጡ ሰሞን መኪና ሲይዙ ከጠጣው አልነዳም ይላሉ። ያቺ ግን በቃ ሲለምዱ በደንብ አካባቢው ምኑን የተሽከርካሪውን ከጎን ያለውን ከፊት አምስቱ መኪና ከሱ ጋር ጨምሮ ያለውን ሲያዩ ምንድነው የሚሉት? አይ 2 ብቻ ነው ጠጥቼ። ማንን ነው የምንሸጉደው? ይሄ ራስን መሸወድ ነው። ነገ ደግሞ 3 እንላለን፣ ከዛ 4 ዋጋ ያስከፍለናልና ይሄንንስ እንዴት ታወል? አሁንም ዞሬ እዛ ውስጥ መመለሰው ግን በጣም የሚገርመኝ አለ ከመጠጥ ጋር በተያያዘ በተለይ አንዳንድ ሰዎች ድክም ብለው ጠጥተው ጨርቅ ሆነው ማለት ተደጋግፈው መኪናው ውስጥ ከገቡ በኋላ መኪናው ይዟቸው ይሄዳል የሚባል
እንትን አለ በተደጋጋሚ ከሌ እንደዚህ ነው ብለው አውርተውኝ ያውቃሉ። ከሌ እንደዚህ ነው ከመኪና ሲወርድ ሚስቱ ነች ተሸክማው የምትወስደው ምናምን ይባላል። ይሄ ልክ እንደ ልምድ እየተወሰደ እየተመጣል መጠጣት ምንም ለውጥ እንደማያመጣ አይነት ነገር ማለት ነው። ይሄ በጣም ሮንግ ነው ብዬ ነው ማስብ። የትኛውም ሰው በንጹህ አእምሮ ነው። አንተ ስራ ገበታ ላይ የምትገኘው በንጹህ አእምሮ ነው። የትኛውም ቦታ ላይ እንዲህ ኃላፊነት የሚያስፈልግም መዝናኛ ቦታዎች አሉ። ኢቨን መዝናኛ ቦታ ላይ በልክህ ነው መጠጣት ያለበት። አንደኛ ስካር ኃጢአት ነው። አትጠጣ አይደለም የተባለው፣ አትስከር ነው። መጠጣት በልክ ነው። ስንጠጣ ደግሞ ማሽከርከር የለብንም። ከጠጣ ደግሞ ማሽከርከር የለብህም። አሁን ቅድም እንዳልከው ጠጥተህ ማሽከርከር አንዴ ምንድነው የአልኮል መለኪያ ምናምን መጥቶ ነበር። ጥሩ ነበር እሱ ነገር። በትንፋሽም መጥቷል። ያው ቢያንስ ሰው ያንን ነገር ሁሌ እንደው መዝናኛ ቦታዎች ላይ ሄደው እሱን አለ ብለው ማሰባቸው ከዛ ነገር ይቆጥባቸዋል የሚል ስሜት ያሳደረብኝ ነበርና እሱን ነገር ለምንድነው የተፈለገው? መጠኑን እንዲታወቅ ነው። አልኮል ከጠጣ አለው ልክ በዛ ልክ ይጮሃል። አልኮሉ በመጠኑ ስካር የሚባለው ደረጃ ደረሰ ማለት ሌላ ነገር ነው። ግን ቀምሰው ኢቭን የአልኮሎቹ ደረጃዎች አላቸው። እነዛን ነገር አረገ ማለት አልኮል እንዳትጠጣ ነው የሚያስደርገ ማለት ነው። ቴስት ትደረጋለህ ልክ አፍ ላይ እንዳለው አይነት ነገር ማለት ነው። በዛ ደረጃ ስለሆነ እሱ ነገር ቢቀጥል ቆንጆ ነው። ብዙ ጊዜ ሰው መዋያው ምኑም ያላሰበበት ነገር ሊውል ይችላል። በተለይ መዝናናትን መጫወትን ምናምን የሚፈልጉ ሰዎች ሁለት ቢራ ጠጥቼ ምንም አይደለም ሊሉ ይችላሉ። ግን እነዛን ሁላ ሊያስተው ስለሚችል እሷ ነገር ድንገተኛ ሆኖ ምንም ሆኖ እንደው ሰውን ፕሮቴክት ከማድረግ አንፃር ቢቀጥል ቆንጆ ነው ብዬ አስባለሁ። ግን የግድ ንጹህ አእምሮ ሊኖርህ ይገባል። መንዳት ነው፣ ኃላፊነት ነው። ያቺ ሞመንት ማለት በህይወት አንድ ቀን ነች እቺ የምትፈጠረው። ያቺ ቀን ደግሞ የህይወትህን መንገድ የምትፈጥር ነው ልትሆን የምትችለው። ወይ ህይወትህን ታሳጣሃለች፣ ወይ አካል ጉዳተኛ ታደርግሃለች፣ ወይ ደግሞ በቃ የሰው ላይ እንደዚህ ነገር ልታሳደር ትችላለህ ማለት ነውና ሁሌ ያቺን ስሜት ካሰብን እንዳንጠጣ እንሆናለን ማለት ነው። በተለይ ከዚህ ከአልኮል ቴስተር ጋር በተገናኘ በአንድ ወቅት በትክክል የተፈተሸ ነበር ሰው። እንደውም ከጤና አንጻር የአውቆ ለመሸሽ በአንድ አልኮል ቴስተር ነው ጫፍ ላይ የምትደረገው በአንድ ነው የሚለው ነበር። ለሁሉም ግን ለአንድ ሰው አንድ ብቻ ነው ራሱ ነው እንዲቀድም የሚደረገውና ይህንን መንግስት ለምን እንዳቆመው ባይገባንም የሚመለከተው ሀገር ሊሰራበት ይገባል። በእርግጥ ህጉ በቅርቡ ተሻሽሏል። የአሽከርካሪ መቆጣጠሪያ ደንቡ 554/2016 ብሎ ጸድቆ የአልኮል መጠኑን ዝቅ አርጎት ነው የመጣው። በደም ውስጥ በትንፋሽ ውስጥ ሊገኝ የሚችል አልኮል መጠንን በፊት ከነበረው እንደውም አሻሽሎት እዚህ ላይ ሰፊ ቁጥጥር ሊያደርጉ ነውና ወደ ትግበራ እንዲገባ እኛም ምኞታችን ነው። በተለይ እንመለሳለን ስለ አሽከርካሪዎች። አንድ ኢንተርቪው ላይ እያየሁ ነበር ጸሎት ስታደርግና በጣም ደስ ያለችኝ ወርድ ስለሆነች ነው። ለመሞት ለመዳን እንጂ ለሞት ሳይሆን ለመዳን እንጂ እንዲፈረድብን አታድርግ የምትል እና በጣም ደስ አለች። እና እስቲ እዚህ ጋር እያይዘ የሆነ መልእክትም የሆነ ነገር በለ። ያው የሰው በተለይ የክርስቲያን ሀብቱ ወይንም መከታው ጸሎቱ ነው። በጸሎት ነው ጦር ጋሻችን ጸሎት ነው የሚሉት አባቶቻችን። በጸሎት ትልቅ ታምር ይደረጋል። በጸሎት ሙት ይነሳል፣ ጎባጣው ይቀናል። በጸሎት ሀገር ይድናል፣ ሀገር በጸሎት ይድናል። ረሃብ ሆኖ ዝናብ ጠፍቶ በጸሎት ሲዘንብ አይቻለሁ። እኔ አርሲ ነገሌ ልጆች ሆነን ትዝ ይለኛል። ዝናብ አቆመና ከዛ ቤተክርስቲያን ደውል ደወለች። ተሰብስቦ ምዕመኑ እግዚኦ መሐረነ ክርስቶስ ሲባል ዝናብ ዘነበ። ይህ በህይወት ያየሁት ምስክርነት ነው።
ከኔ የተሻለ እድሜ ያላቸው ደግሞ ብዙ አይተዋል በጸሎትና ጸሎት ትልቅ ነገር ነው። ስለዚህ ማንም ሰው በጸሎት ውስጥ መኖሩ ዋጋ ያስገኝለታል። አንተ ከፊት ቅደም ብሎ መውጣት እኛ ከማናቀው እሱ ከሚያውቀው መከራ እንዲጠብቀን መማፀን ትልቅ ሀብት ነው ብዬ አስባለሁኝና እኔም እንደ የትኛውም ሰው ወይንም አምላኩን እንደሚፈራ ጸሎት አደርጋለሁኝና እዛ ጸሎት ውስጥ የሰማኸው ቃል ሊሆን ይችላል። በተለይ ይሄን ያነሳሁት ምንድነው አንዳንዴ ከጥንቃቄ ጉድለትም እኛ እንደፈለገን እያሽከረከርን ከዛ አደጋው ሲደርስ እግዚአብሔር ብሎብኝ ነው ፈርዶበት ነው ወይ ደግሞ ፈርዶብኝ ነው ይባላልና እግዚአብሔር ይፈርዳል እንዴ? ለሱ በእንደዚያ ነገር ያው ጥንቃቄው ነው። አንተ እግዚአብሔር አምላክ ጠብቀኝ ብለህ ወጥተህ አንተ ካልተጠበቅ እንዴት ነው ሊሆን የሚችለው? ጠብቀኝ ስትል እኮ ስለመጠበቅ አውቀህ ነው። ስለመጠበቅ ሳታውቅ ጠብቀኝ ማለት ዋጋ ኔጌቲቭ የሆነ ነገር ነው፣ አደጋ ነው የሚሆነው። ጠብቀኝ ስትለው ተጠብቀህ ነው፣ ለመጠበቅ ዝግጁ ሆነህ ነው። ከመንጋ የምትለይ ከሆነ ትመታለህ፣ እረኛህም አያገኝህም፣ ትሰወራለህ። ነገር ግን ከመንጋ ሳትለይ ከጥበቃው ውስጥ ሆነ በቃሉ ካደርግ አንተ ጠብቀኝን ታውቃለህ ማለት ነው። ስለዚህ አንተ ጠብቀኝ ብለህ በጥበቃ ውስጥ ሆነ ትድናለህ። የመጠበቅን ኃይል ካወቀው ማለት ነው። ጠብቀኝ ብለህ ግን መጠበቅን ካላወቅ አትድንም። አንተ እንድትድን ሆነ ሳትዘጋጅ በጠባቂው ማሳበብ አይቻልም። ስለዚህ መጠበቅን የሚያውቅ ሰው ነው ጠብቀኝ የሚለው። ጠብቀኝ ካልክ በአግባቡ ትኖራለህ፣ እውነትም ይጠብቅሃል። አንተ ስትነዳ መኪናም ወይንም በህይወትም ሌሎች ነገሮች ስትከውን እግዚአብሔር አምላኩ ይጠብቀኝ፣ ከፊቴ ጠባቂ መላእክትን እዘዝልኝ ብለህ ስትሰማራ ተጠንቅቀህ ነው። እያንዳንዷን ሞመንት አንተ በምታውቀው ልክ ሬዲ ሆነ ነው የምትሰራው። ያን ይጠብቅሃል። እርምጃ ቆጥብ ነው። በ180 እየሮጥክ ጠብቀኝ ብለው እንዴት ነው ልትጠብቅ የምትችለው? አየር ላይ እየሄደ መኪናው ከፊት ለፊት የሆነ ነገር ቢኖር እንዴት ነው የምታቆመው ያንን መኪና? ለመጠበቅ ዝግጁ ውስጥ አይደለህም ማለት ነው። ነገር ግን በ30 እየሄድክ ጠብቀኝ ብትለው ትጠብቃለህ። ህጉ በሚያዝህ መንገዱ በሚያዝህ ልክ ማለት ነው። እንዲህ አሁን ላይ ያሉትን ስፔሻሊ ትላንትም ወደ ክፍለ ሀገር ሄጄ ነበር። በነገር ላይ ወደ አርሲ ነገሌ ደቡብ መስመር ሄጄ ነበር። ሐዋሳ ነበርኩ። ከሐዋሳ አርሲ ነገሌ እነማዬ ገብቼ ነው የመጣሁትና አንዳንድ ስፒድ ብሬከሮች የእውነት ካር ብሬከሮች ናቸው። እነዛ ላይ እንዴት አድርገህ ነው የምትነዳው? ማታስ ቢሆን ነው እያልኩ ያለሁት። በጣም ይፈጥናል። መኪና ስለሌለ ቦታው ላይ አስፓልት ነው ብለው በስፒድ ቢሄዱ አንጸባራቂ የሌላቸው አያጋሪዎችም አሉ። የላቸውም። ቦታው ይሄ ራሱ ስፒድ ብሬከሩ ራሱ አንጸባራቂ የለው። እያየኸው ቀንሰኸው እንኳን መኪናህን እንዴት እንደሚነጠው እና በዚህ ልክ ጠብቀኝ ብለህ ቦታው በሚያዝህ ልክ ካልተጠበቅ እንዴት ነው እዛ ላይ ሮጠ ልትተርፍ የምትችለው? መሪህንም መኪናህንም ኮንትሮል ማድረግ ማትችልበት ነው እና የሚፈጠረው። ስለዚህ ጠብቀኝ ስትል ለመጠበቅ ዝግጁ መሆን አለብህ። በተለይ ሁላችንም አስተዳደጋችን የቀድሞውን ስንወስደው ቤት ስራም ወይ ትምህርትም ጨርሰን መተን ኳስ ሰፈሩ ስንጫወት የአካባቢው ሰው የማይመታን የለም። ሄደህ ለእናት ለአባት አትታዘዝም ብሎ ነው እንትን የሚሉን ስራ ጨርሰንም እና ይህን ያነሳሁት ምንድነው በተለይ ቤት መተን እያለቀስን ከሌ መታን ስንል ሳታጠፋማ አይመቱም። ምን ያህል የስነ ልቦና ደረጃችንን እያሳደጉት እንደሚሄዱ በሰዎች ላይ እንዳናላክክ ጥፋተኛ ባንሆንም እንደ ልጅነታችን ማመዛዘን እስከምንችለው ድረስ እንድናድርግ አድርገውን ይሄዳሉ። አሁን ላይ የምናየው አሽከርካሪዎች ስነ ባህሪ በአግባቡ የተጠቀሙበት ቤተሰቦቻቸውን መስርተዋል፣ ቁም ነገርም አድርሰዋል። አሁን ግን አንዳንድ ሹፌሮች ላይ የምናየው የስነ ባህሪ ችግር ከየት የመጣ ነው? ከባድ ነው በጣም። አስተዳደግ ልጆች ላይ ሰውነት ላይ የሚሰራው ትልቅ ነገር አለ።
የሰው ልጅ አእምሮ በቀንጨር የሚል አንድ ጽሁፍ እያነበብኩ ነውና የሆነ ድራማም ሰራሁ በዛ ዙሪያና ወደፊትም በሱ ጉዳይ ብዙ ነገር መስራት ፈልጋለሁ። አእምሮ የሚቀነጭረው ከአድጎ የሚያልቀው የሰው ልጅ አእምሮ እስከ 6 ይላሉ አንዳንዶቹ፣ ግን እስከ 5 ዓመት ነው ይባላል። በዚህ በ5 ዓመት ውስጥ በአስተዳደጋችን ዙሪያ የሚገቡ ብዙ ነገሮች አሉ። በተለይ ሰላማዊ ቤት ውስጥ አለማደግ፣ እናትና አባት የሚጣሉ የሚጨቃጨቁ ከሆነ ቤት ውስጥ ሌሎች ነገሮችን በልጆች አስተዳደግ ላይ የምናሳያቸው መንገዶች የማንነታችን መሰሪያ ነገሮች ናቸው። ከዛ በኋላ ከፍ እያልክም ስትሄድ ማህበረሰቡ ያችን 10% ይሰጣል፣ ያኛው 90% ነው። 10% ደግሞ የምታገኘው ነገር አለ ከአካባቢ ከምን በዚህ ሂደት ውስጥ ስንሰራ በጣም ትልቁ ጥንቃቄ የሚያስፈልግበት ወቅት ነው ማለት ነው። ያቺ መሰረት ነች ለማንነታችን ለጥፋቱም ለበጎ ነገሩም ምክንያት የምትሆነው እንድል ነው ያደረገኝ በተለይ እነዚህ ጥናቶች እና በትክክል ግንዛቤ ተፈጥሮ ሁሉም ሰው አውቆ መሰራት መቻል አለበት። ድሮ እንዳልከው የሚገስጽህ ወላጅህ ብቻ አይደለም። እኔ ባደኩበትም እንደዛ ነው። አንተ እኮ ስትላክም ለቤተሰብህ ብቻ አይደለም የምትላከው፣ ጎረቤት ተልከ መመረቅ ምን አይነት ጸጋ እንደሆነ እናውቃለን ምናምን። እንዴ በዛሬ ጊዜ አይደለም ልጅህን ሊቆጣ አንተ ሲቆጡ ዝም ትላለህ እንዴ? እንዴት ልጄን ገላምጣችሁ ስለህ ቡራ ከረዩ የምትልበት ዘመን ነው። በር ዘግተን የምንኖርበት ዘመን ነው። አኗኗራችን እጅግ አስከፊ የሞራል ዝቅጠቱ ከፍ እያለ የመጣበት ጊዜ ነውና ድሮ ከነበረው አንፃር አሁን ላይ ያለው እጅግ አስፈሪ ነው። እከሌ በጣም ተሳዳቢ ነው ሲባል ነው መሪ ከያዘ በኋላ ነው መሪ እስኪባል ድረስ መሪ መያዝ የባልግና መገለጫ እስኪሆን ድረስ በጣም ስሜታዊዎች፣ ራስ ወዳዶች፣ ቅድሚያ መስጠት ማንፈልግ አይነቶች እየሆነን ያለ ነው እና እነዚህ ነገሮች ከየት ነው የመጡት ከመቼ ጀምሮ ተብሎ ቢጠና እውነት ምን ደርስበት ይመስለኛል። እውነት የምናያቸው ችግሮች ይመስሉኛልና ለምታልፍ ለሰከንድ ላየው ሰው የሚያጣላህ ነገር እኮ ምንም የለም። እንዲህ መተላለፍ ውስጥ እንዴት ክፉ ቃል ካፍ ይወጣል? እንዴት አፉ ቢያቅተው በእጁ ማት ስድብ። በጣም ስሜታዊዎች እየሆነን ያለ ነው። እኔ እንጃ። እኔ አዲስ አበባ እንደውም የአየር ሁኔታው ጥሩ ነው። ይሄን ያህል ሙቀት በአብዛኛው ስሜታዊ ያደርጋል ይባላል እና እሱም አይደለም። ግን እንዳልከው የስነ ምግባር ችግሮች እየታዩብን ያለው ሰክነን እናሳልፋት። ማንኛውም ሰው ልጅ ለ2 ሰከንድ ያብዳል ይባላል። ኖርማል እንትን ባይሆንም እና እቺን እብደታችንን ግን ቀድመን ብናውቃት ብንረዳት ከእብደቷ በኋላ ያለውን ጸጸት አንችለውም። ለምን አደረኩኝ የህሊና ወቀሳ ነው የሚፈጥርብንና ያቺን ሞመንት በሰላም ብናልፍ እኔ ምን አረኩኝ እሱ ምን አረገኝ ከማለት እኔ ያደረኩት ምንድነው ብለን ቶሎ ራሳችንን የምናይበት ነገር ቢኖር ጥሩ ነው ያስባለሁ። አንድ መጽሐፍ ላይ ያነበብኩት ነበረ አለመኖር የሚል መጽሐፍ። እዛ ላይ የምናየው በተለይ ከዚህ ከትራፊክ እንቅስቃሴ ጋር በተገናኘ ብሔራዊ ጋር መንገድ ተዘጋግቷል። ሬዲዮ ሲከፍት አድማጮቻችን መንገድ በዚህ ጋር ዝግ ስለሆነ በዚህ ጋር ሄዱ ምናምን የሚል መረጃ እየሰጠ ነው። ደወለ። ብሔራዊ ጋር መንገድ ተዘግቶ ቤቱ ጋር በሜክሲኮ በሚመጣው መንገድ ጋር ሲል በቃ የጎማ ቁጠባውን ተጠቀም በሱም ዝግ ነው፣ የቸርቸሩን ተጠቀም በሱም ዝግ ነው ሲል ሁሉም ዝግ ነው። እንግዲህ ሁሉም መብራት ጥሶ ምን ብሎ ዘጋግቶታል እና በቃ እስከሚከፈትልህ ቆይ ነው ያለው። መፍትሄ አልሰጠውም። ይሄን ያነሳሁት ምንድነው አንድ ኢንተርቪው ላይ ይባላል መንገድ ተዘጋግቶበት ሄደው ዜና አንባቢ የትራፊክ ኮንፈሰት ጥሩ ነው የሚል ነገር አንበና በእርግጥ ጥሩ መንገዶች እያየን ነው፣ ግን አጠቃቀማችን በዛው ልክ አላደገም ለማለት ነው። እስቲ የሆነ ነገር ያ አዲስ አበባ ውስጥ በጣም እንትን ትላለህ። በተለይ መንገድ ሲዘጋ አታውቅም ቸኩለህ ምናምን የምትበሳጭባቸው ኮንዲሽኖች አሉ። እኔ እንደውም እውነት ለመናገር ልክ የአፍሪካ አንድነት ስብሰባ ሲፈጠር
ክፍለ ሀገር መውጣበትን መንገድ ነው እንትን ምለው መፈጥረው። የኔ እንቅስቃሴዎች በአብዛኛው እዚህ ናሽናል ቲያትር ስቴዲየም ዙሪያ እነሱ በብዛት የሚንቀሳቀሱበትና የሚዘጋበት ቦታ ላይ ስለሆነ መውጣት ፈልጋለሁ ከከተማ። እውነት ለመናገር ለምን በትክክል አንድ ቦታ ለመድረስ ማትችልበት ነው የሚሆነው። ዞረ በዛ ስትገባ ተዘግቷል፣ በዚህ ስትገባ ተዘግቷል። ቀድመን የምናውቅበት ነገር የለም እንደ ሰው ማለት ነው። መጀመሪያ ላይ ሊሆን የሚገባው ብዬ የማስበው ስኬጁል የሆነ በቃ የሚታወቅ ከዚህ እስከዚህ ሰዓት ይዘጋል፣ ከዚህ እስከዚህ ሰዓት ክፍት ነው፣ ከዚህ እስከዚህ ሰዓት በዚህ የሚል ሙሉ ኢንፎርሜሽን ማንም ሰው ቢያገኝ አይሸወድም ብዬ አስባለሁ። አንዴ ወደ እኔ ገጠመኝ ነገር የመንገድ መዘጋት ትዝ ስላደረግከኝ ነውና በሸራተን ቁልቁለት ነው የምወርደውና ወደ ድሮ ቴሌቪዥን ጣቢያ ጥፍ ምትላት ነገር አይደለ በአምባሳደር ጋር ተዘግቷል። እሱ ሲዘጋ ኦልሬዲ መዘጋቱ ከዛ የሚመጡትም ከስቴዲየም የሚመጡትም መኪኖች ዝግ ስለሆነ ወደዚያ አይመጡም። ወደ ብሔራዊ ነው የሚሄደው እኔና በዚህኛው አድርጌ ወደ ብሔራዊ በሚሄደው ለመሄድ አሰብኩና ሌሎች መኪኖች ሲሄዱ አይቼ ተከተልኩኝ። ከዛ ከፊት የቀደሙትን 3 መኪኖችም ተደርድረው ጥግ ያዙ ተባልን ማለት ነው። ከዛ ምንድነው ምናምን አይ ክትሳችኋል፣ መንገድ እኮ ተዘግቷል። መንገድ ስለተዘጋ አማራጭ መንገድ ያለው ይሄ ነው። ወደዚህ እንዳንመጣ የተዘጋ ነገር የለም። ይሄን ሲዘጉት ይሄኛውንም የዘጋችሁት ነገር የለም። ስለዚህ ክፍት ነው። እነሱ ተከታትለን መጣን ወደዚህ ለመሄድ እና ግን ወዴት እንድንሄድ አስባችሁ ተመልሳችሁ ወደ ፍልውሃ ከፍልውሃ ተመልሰ በዛ አድርጋ አቋርጠ። አሁን እንደነዚህ አይነት እንትኖች እውነት ለመናገር ደስ አይሉም። አናውቅም መንገዲቱ አይዘጋ ኢንፎርሜሽን የለም አንደኛ። ሁለተኛ በብዙ ምክንያቶች ጥድፊያ ውስጥ ትሆናለህ። ቶሎ መድረስ ያለብህ ጉዳይ ሊሆን ይችላል፣ የህይወት ጉዳይ ሊሆን ይችላል፣ የመድረስ አንድ ሰው የማዳን እነዛን አንደርስታንድ የማድረግ ችግር አታይም አንዳንዶቹ ላይ። እዛ መጀመሪያ ላይ የነበረው ትራፊክ እውነት ለመናገር ደስ አይልም ነበር። አውራሩም ምኑም ደስ አይልም ነበር። ስፔሻሊ ከኔ ፊት ያሉትን ሰዎች ትሪት የሚያደርግበት። ከዛ በኋላ ሌላኛው ትራፊክ መጣ። ሞተረኛ ነው ነገር ነው እንደዚህ ነው ምናምን። እሱ ያስረዳበት መንገድ ልክም ባይሆን ልክ እንዲሆን አድርጎ አክብሮት ያደለው ዋሽቶ ያስታርቃል። ዋሽቶ ያስታርቃል። አክብሮ መጀመር አለበት። ታያለኩ ፊልም ላይ ሌላው ዓለም ላይ ሲጀምር ሰር ብሎ ነው፣ እጁን ወደ ኋላ አድርጎ ነው፣ ተሽቆጥቆጦ ነው። ህግ ነው የሚያስከብረው። ይሄ ሰውዬ ህግ ሲያስከብር ለህግ ተገዥ ሆኖ ነው። ያንተን የትምጣነት የት ሊያውቅ ይችላል? ይሄ ሰውዬ በሚኒስትር ደረጃ እንደ ፖለቲካሊ ምናምን ወይንም ሹመትን ልበልህና ሚኒስትር ቢሆንስ ይሄ የሚነዳው ሰውዬ አንስተ ብርኩሱን አውጥተ አዋርደው አይሆንም። ማንም ሰው ደግሞ በራሱ ሚኒስትር ነው። ማንም ሰው በራሱ የሆነ ዲግኒቲ ያለው ማክበርን ይፈልጋል። ስለዚህ መጀመሪያ ማድረግ ያለበት ማክበር ነው። ኦኬ እነዛ ትህትናዎች እነዛ እንትኖች ባታጠፋም ያንን ነገር እንትን እንድትቀበል ያደርጋል። አንዳንዶቹ ግን በቃ እንደዚህ ነው። እኔ በተለይ አስታውሳለሁ የቀድሞ የትራንስፖርት ባለስልጣን ዋና ዳይሬክተር የነበሩት አቶ ካሳሁን ኃይለማርያም እስቲ ታክሲውን ሊዮ ብለው ወጥተው አንድ ታክሲ ሹፌርና ረዳት በቃ አውርዶ መጣል ብቻ ነው የቀራቸው። ከዛ ቢሮ ገባ። 2 ሞተረኞች ልኮ ሰሌዳ ቁጥሩን እንዲሁም ደግሞ የጉዞ መስመር የምታሳይ ከላይ ያለች አለ ሳሪስ አደይ አበባ የሚል እሱን ይዘው ወዲያው ሞተረኞች ይዘው መጡ። ከዛ በኋላ ምንድነው 2 ልጆች አሉኝ እንዲህ ቤተሰብ ቆጠራ ላይ ገባ። መጀመሪያ ነው ስነ ምግባራችን ማን ሰው በሰውነቱ አክብረን ማስተናገድ አገልግሎት ሰጪ እኮ እንደዛ። ሁለተኛ ደግሞ ከዚህ ጎን ለጎን በአግባቡ የሚሰሩ ሹፌሮችም አሉ። ሁሉንም ወደ እነሱ አለመውሰድ ማክበር ምን ማለት እስቲ በኋላ ላይ ስለነሱ እንደዚህ እናወራለን። ግን ዋናው ከዚህ ከመዘጋጋቱ ይሄ የአፍሪካ ህብረት ስብሰባ ውጪ ባሉ ፕሮግራሞች ራሱ ባዘቦትም እኛ ባለመናበባችን እኔ ልቅደም መንገዱን ዘግተነው ሊወልድ ያለ ወይ ደግሞ አምቡላንስ አሳልፉኝ ብሎ የሚቸገርበትም አጋጣሚ አይተናልና ይህን እንዴት ታስታውሰዋል? አደጋ ነው ይሄኛውም። ለምን ከባድ ነው መንገድ የሚዘጋው
ቅድሚያ ካለመስጠት የተነሳ ነው። ሁልጊዜ እኔ ልቅደም ከሆነ ችግሩ አለ ማለት ነው። ሁልጊዜ ደግሞ እነሱ ይቅደሙ ካልክ ነገሮች በቃ ሰላማዊ ይሆናሉ። እኔ አንዳንዴ በጣም ነው ይገርመኝ እንዳልከው አምቡላንስ እንግዲህ መምተኛም ሊይዝ ይችላል ወይንም ሊወልድ ያለ እናትን ይዞ ሊሆን ይችላልና እነሱ አስለቀቁ ሲሮጡ ከነሱ ተኮትለው ቢሮጡ መኪኖች ገጥመው ያውቃል። ያስደነግጠኛል በጣም። በቃ የራሳቸውን እንትን ነው የሚያዩት እነዚህ ልጆች እነዚህ ሰዎች እና ተከትለው ሲሄዱ ሌላም እንደነሱ የሚገባ ቢኖር ሳካ ከባድ አደጋ ነው። በእነሱ ፔስ ነው ፈጥነው ከኋላ የሚከተሉት። እነሱ ሲያስለቅቁ ተከተለ ማለት ነው። ሁልጊዜ ራስን ማየት ነው እንደዚህ አይነት ነገሮችን የሚፈጥርብንና ሁሌ ቅድሚያ መስጠት ቢያንስ ችግሩን ከ50% በላይ ያቀላል ብዬ አስባለሁና ከኔ ይልቅ እናንተ እንበል ያኔ ችግሩ ይቀላል። እውነት ለመናገር እሱን እላለሁ እንደ መልእክት። በተለይ እንትን ጋር እናንሳሲ የሌን አለ ሌን ጠብቆ አለመሄድ፣ መስመርን ጠብቆ ሰዎች ሲታጠፉ ምን ሲሉ ነጠብጣብን አሳይተው ነው መሄድ ያለባቸውና መስመራችንን ጠብቀን አለመሄዳችን ራሱ ትልቁ ችግር ነው። ጤና ይስጥልን። ዶክተር ግርማ አባቢ ይባላለው። በትራፊክ አደጋዎች ላይ ትልቅ ስራ እየሰራ ያለው ቴዎስ መልቲሚዲያ በቅርብ ቀን ይጠብቁ። ሌላው ቅድም ያነሳው አምቡላንስ ላይ ተከትሎ መሄዱ እንዳለ እንደ ችግርም ተደርሶበት አሁን በአዲሱ በቅጣት መልክ መጥቷል። አምቡላንስ በሚያልፍበት ቦታ ላይ ከ100 ሜትር ባላነሰ ርቀት ላይ ነው መገኘት ያለበት። ስለዚህ አዲሱ ደንብ እንደዛ ይላል 557ቱ። እስቲ ይሄ መስመር ጠብቆ አለመሄዳችን እኛ አሁን በተለይ አንዳንድ አርሶ አደሮቻችን መስመር ጠብቀው ዘርተው ፍሬያማ ይሆናሉ። እኛ ደግሞ እዚህ ጋር መስመር ጠብቀን ባለመሄዳችን ሌላ ህይወት እንቀጥፋለን፣ ሌላ አካል እናጎላለንና ይሄን እንዴት ታየዋለህ? መለመድ ያለበት ነው ብዬ አስባለሁ። እውነት ለመናገር አንዳንዶቹ የከተማችን የመስመር እንትኖች በትክክል የተሰመሩ ናቸው። በትክክል የተሰመሩት ጋር እንደነዚህ አይነት ችግሮች ቀለው ነው ማየው። ብዙ እንትን አይልም። እንደው ግዴለሽ ሆኖ ከመስመር ሲወጣም ታየዋለ፣ ራሱንም ታዝቦ እዛ መስመሩ ሲገባ ታያለ። ይህንን ችግር ያደረገው ብዬ የማስበው የሁላችንም ለከተማ ውስጥ የተሰመረው መስመር ሙሉ አለመሆኑ። በተለይ አሁን አዳዲስ ያለቁት አስፓልቶች በቅርብ ጊዜ በኋላ ይሄ የመንገድ ስራው በደንብ ሆኗል አይደል? አሁን እሱ ላይ በትክክል ያሳያል። በብርቱካናማ መስመር የተሰመሩ መስመሮች አሉ። እነዛ አሁን ጃንግ የሆኑ ሲሚንቶዎች እየተወገዱ መስመሮች ሆነዋል። አሁን ይሄ ህግን ነው መታሳየን፣ ህግ ነው። አሁን ከግንቡ ጋር ያኔ ሲያስቀምጡ ተላትመ ጉዳት ነው፣ ለመኪናም ይጎዳል፣ አንተም ላይ ጉዳት ይደርሳል። ከመስመር ከወጣ እዚህ ግንብ ጋር ነው የምትላተመው አይነት ነገር ነው። ይሄኛው መስመር ሲሆን ግን አምኖሃል ህጉ፣ ዘመኑም ጊዜው ማድጓል ማለት ነው። እዛች መስመር ላይ መውጣት ነውር ነው ብለህ ልክ አይደለም ብለህ ወንጀል ነው ብለህ እንድታስብ አብሮ የግንዛቤ ስራ መሰራት መቻል አለበት። ሁሉ መስመር እንዴ የከተማው ህዝብ እኮ አንዳንዴ የገጠሩ ህዝብ በጣም በሳለው። ይሄ ሰው ከአዲስ አበባ ነው የመጣው ትባላለህ እኮ ወደ በቀኝና በግራ በሚሄድ ማህበረሰብ ያው አምቦም እንደዛ ነው። ወደዚህ ደብረ ብርሃን መስመርም እንደዛ ነው። እና በቀኝ የሚኬደው ያውቃል፣ በግራ የሚኬደውን ያውቃል። በዛ ሁሉም ሰው ያችን ያደርጋል። እንዲህ የሚመጣ ሰው ካገኘ ይሄ ሰውዬ ከአዲስ አበባ ነው የመጣ ይባላል። አድኑት። ከዛ እንደዚህ ያደርገዋል እነሱና እነሱ በጣም ዲሲፕሊንድ ናቸው። ነግረው አስተምረዋቸዋል፣ ያችን ነገር ያደርጋሉ። እኛም ጋር የግንዛቤ ስራው መቆም የለበትም። በተለይ እንደዚህ አይነት ሁሌ አዲስ ይመጣል። አንዳንዴ ውስጥ መዘንጋት ይፈጠራል፣ ማንቃት ይፈልጋል። የሰው ልጅ አንዳንዴ መንቃት ይፈልጋል። የአእምሮ ልማቱ ሁሌ መቋረጥ የለበትምና እነዚህ ላይኖች በትክክል አክብሮ እንዲነዳ ይሄ በተለይ እንደናንተ አይነት ሚዲያ ሊሰራ ይገባል ብዬ ማስበው ነው። ከዛ ባሻገር ከተማ ውስጥም ያሉት መስመሮች መሐሏ ላይ ተሰርታ ዳር ስትወጣ ልታጣው የሚገባ መሆን የለበትም። ሁሉም ጋር መሰራት አለበት። እንደ ቅር ሲታቀድ እነዛ መስመሮች ያረጃሉ።
ሲያረጁ መታደስ አለበት። አብሬዎች ሲኖሩ መኖር አለበት። በትክክል ማታም ስትነዳ ቀንም ስትነዳ የትራፊክ ፍሰቱን ሊያቃና ይችላል የምትላቸውን ነገሮች ሊያሟላ ይገባል መንገዶቻችን እና እንደዛ ከሆነ ትንሽ እንትኑን እናቀላለን ብዬ አስባለሁ። በተለይ የሰው ልጅ ህግን ማክበር ነው የሚገዛው። እኔ የታዘብኩት አንድ ነገር አለ። በተለይ ግንዛቤው መቅደም ያለበት የሚለው ሁላችንም እንስማማለን። በተለይ እዚህ ፒያሳ መብራት ኃይል ህንፃ ጋር እዚህ አድዋ መታሰቢያ ሙዚየም ጋር ዞሮ መመለስ ከዚህ ከማሙድ ጋር መጥተህ ወደ ግራ ዞረ መመለስ ትችላለህ እና ቢጫ መስመሯን ግን መንካት አይቻልም። ትዞር አብዛኞቹ ግንዛቤ ስለሌላቸው ግንዛቤው ቀድሞ ስላልተሰጠ የነኩት እዛ ጋር ደግሞ ነካው ቀጣሃለሁ እንዳይገባ እኮ መከልከልም እንችላለን። የተቆጣጣሪው አካል ግን ነካው እቀጣሃለሁ እና የሚቀጡ ሹፌሮችንም አይተናል እና ግንዛቤው መቅደም አለበት። ልክ ይህንን ሳስብ የማስታውሰው በተለይ በመላው የሀገሪቷ ቦታዎች ዞር ያለው እኔ ውስን ቦታዎች ነው የቀሩኝ ብዬ መናገር እችላለሁ። በተለይ ወደዚህ መተሃራ መስመር ሹፌሩ 65 ሰው ጭኖ እየሄደ ነው። አገር አቋራጭ ነው። የትራፊክ ፊሽካ ሰማ፣ ቢፈልግ ቢዞር አጣ፣ አማትቦ ሄደ። ከዛ ከ100 ሜትር ከ200 ሜትር በኋላ ህግ ጥሰን የመጣው ትራፊክ ፊሽካ እየነፋልን የተባለ ኧረ አላገኘውም ምናምን ሲለው ዛፍ ላይ ቁጭ ብሎ እየነፋል ነበር። ዛፍ ላይ እንደሚቀመጥ እሱ አይሆንም እንጂ በቃ ለመቅጣት የታሰበ ነገር ነው። ስለዚህ እንደዚህ አይነት ነገሮች መታረም አለባቸው። ሌላው የምናነሳው ፍሬቻ አጠቃቀማችን አብርተን እንረሳዋለን። አሁን አንዳንድ ዘመናዊ መኪኖች ራሳቸው ወደ ግራ ስትታጠፍ ፍሬቻ አብርተ ከዛ መሪ ስትመልስ ይመልሳሉ። ፍሬቻ ውስጥ እንዴት አስተዋልኩ? እንዲህ ግድ ነው። እነሱ ነገሮች በጣም ከኋላ ለሚመጣውም ሰው አንተም በደንብ ራስን ጠብቅ። ስፔሻሊ ሞተሮች አያዩም ልበል ወይንም ፈጥኜ አመልጠዋለሁ ብሎ እኔ ሁለቴ እንደዚህ ገጥሞኛል። ፍሬቻ አሳያለሁ ለመታጠፍ ነው። ቀደም ብዬ ነው ከ50 ሜትርም ቀድማለሁ ብዙ ጊዜና ሳስብ አሳያለሁ። ሞተሮች ግን መታጠፊያውን ይለኩና ይመስለኛል ቀድሜ አልፋለሁ ብለው ይሮጣሉ እና እንደዛ አይነት ይገቡብሃል። ስለዚህ መከበር መቻል አለበት። አንተ ኦልሬዲ አሳየሁ ብለህ ስለምታምን ቢያንስ የሆነ ፐርሰንት ራስን ፕሮቴክት እንዳደረግክ ነው የምታስበው እና አይተውም ይቆማሉ ብለህ ታስባለህ። ሞተሮች ግን ፈጥነው እንዲህ የሚገቡበት አጋጣሚ አለና ይሄንን ሁሉም ሰው እንደ ህግ ስርዓትም አድርጎት ሊቆጥረው ወይንም ሊያረድገው ይገባል ብዬ አምናለሁ። ሞተርም ሆነ መኪናም ሆነ ወደ ቀኝ ስትታጠፍ ወደ ቀኝ ወደ ግራም እንደገና ሀዛርድም ሲሆን ችግር ሲገጥም እነዛን የፍሬቻ እንትኖች በደንብ ትርጉማቸውን ሊታወቅ ይገባል ብዬ አስባለሁ። በተለይ እኛ ሰዎች እና የተሽከርካሪ የምርመራ ጉዳይ አንድ አድርገዋለሁ። አንድ የማደርገው ምንድነው ሲያመን ነው የምንሄደው እኛ። የኛ የተሽከርካሪ ምርመራ ደግሞ በአመት አንዴ ያ ተገቢ ነው ለሰው ህይወት ከሰጠነው ትኩረት አንጻር። አንዳንድ ኃላፊነት የሚሰማቸው ሰዎች ወደ መስክም ሲሄዱ የሆነ ጉዞ ሲያስቡ መኪናቸውን በመሳሪያ አስፈትሸው ጉዞ ያደርጋሉ እና ሲያመን ነው የምንሄደው። አይ ከራሳችን ጨምሮ ስህተት ነው። ያልታመመ ሁሉ ጤነኛ አይደለም ነው የሚባለው። እንደዛ ነው። መኪናም እንደው የግድ አመቱ ሲደርስ አይደለም መሆን መቻል ያለበት። ስፔሻሊ ብዙ የሚነዱ ሰዎች መኪናቸውን ምን መባባል አለባቸው፣ ማስመርመር መቻል አለባቸው። የትኛውም ሹፌር መኪና ብድግ አድርጎ መሄድ አለበት ብዬ አላምንም። ቼክ መደረግ አለበት። ውሃውን ያለበትን ደረጃ፣ ዘይቶቹን፣ ምኑን በአቅሙ እሱ ሊያውቅ በሚችለው ደረጃ ቼክ ማድረግ መቻል አለበት። እነዛ ኢንፎርሜሽኖች ሊኖሩ ይገባል። ጎማዎቹን እንዲሁ ንፋስ ምናምን በደንብ ሊያውቅ ይገባል። እኔ መንፊያ አለኝ፣ የጎማ መንፊያ አለኝ እና ቢያንስ እንደ ራስህ ነው አይደለ ጤንነቱን
የመኪናህን ደህንነት ልታውቅ የምትችለው ጎማህን ራስ ስትነፋ የትኛውንም ነገር ቼክ ታደርጋለህ። ጎማ ያለበትን ልክ፣ ሌሎች ነገሮች ያሉበትን ልክ፣ ኮፈኑን ከፍተህ ውስጡ ያለውን ነገር በራስህ እውቀት እንደ በባለሙያ ሳይሆን በራስህ ቼክ ታደርጋለህና የሰማሃቸውን ድምጾች በጣም አንድ ጓደኛዬ ደግሞ አለ ድምጽ ቼክ የሚያደርግ እያንዳንዷን ነገር ስትፈጠር ይሄ የዚህ ስሜት ሊሆን ይችላል ብሎ እንትን ቼክ የሚያደርጉ እንደዚህ አይነት ጥንቁቅ ሰዎችም አሉና በዚህ ልክ መኪናችንን መከታተል መቻል አለበት። ቆመ ብለህ ወይ ተበላሸ ብለህ ገራዥ ከመሄድ እያንዳንዷ እንትን እየተከታተልክ ማረም ያለብህን አንተ ማረም፣ አንተ ማትችለው ከሆነ ደግሞ ለባለሙያ ማሳየት ግድ ነውና በተለይ አንድ ጸሐፊ ጻፍ ተብሎ መገደድ የለበትም። ብዙ ነገሮች ሊኮረኩሩት ይገባል። ስለሚጽፈው ነገር መኖር መምሰል አለበት ተብሎ ይታሰባልና ቢሆንም ግን ስለ መንገድ ደህንነት ለመጻፍ ወደ ትወናው እንዲመጣ መንገዱ ምቹ አይደለም። እንዴት ነው? እስካሁን አላየውም ባንተ በኩል። ኦኬ ያው የምትሰራው ከሰዎች ጋር የተያያዘ ስራ ነው የምንሰራው። ለሰዎች ደህንነት፣ ሰላም ወጥቶ ሰላም ለመግባት ከጤና አንጻር፣ ከሰላም አንጻር፣ ከፍቅር አንጻር በቃ ሰላማዊ ቤተሰብ ለመገንባት ኪነ ጥበብ ቅድስናም ነው እላለሁ። መንፈሳዊ አገልግሎትም ነው የምለው። የትኛውም ፕሌይ፣ የትኛውም የተውኔት ጽሁፍ ወይንም የመጽሐፍ ድርሰትም ሊሆን ይችላል ልቦለድ ክፉ ሁን ብሎ የሚሰብክ አይደለም። ሁለት ካራክተሮች ያቆማል፣ ሰናይና እኩይ። ሁለቱ ፋይት ያደርጋሉ። እኩዩ ምን ያህል ሰናዩን ቻሌንጅ ሲያደርግ ይታያል። የሚሄድበት መስመሮች በአጠቃላይ ሮንግ ናቸው። እነዛን ሄዶ ሰናዩን ካራክተር ሊጥለው ሞክሮ ሰናዩ ደግሞ ያን የመጣበትን ቻሌንጅ በስነ ምግባር በሞራል ተቋቁሞት ሲያሸንፈው፣ እኩዩ ሲወድቅ ሰናዩ ሲያልፍ ነው የትኛውም ፕሌዮቻችን የሚሰብኩትና ቅድስና ነው፣ መንፈሳዊ አገልግሎት ነው የምለው ለዛ ነው። በእርግጥ በዚህ ዘመን ስፔሻሊ ሆሊውዶች የሚሰሩትን ፊልሞች ባላነሳ መርጣለሁ። ለምን? እነሱ ሚሽን አላቸው። አክቹዋሊ ከነሱ ኮንቴክስት ካሉበትም ስታንዳርድ የሚነዙብህ ያልሆነ ባህሎች አሉ። የሚወደድ ገጸ ባህሪ ስለው ያንን ገጸ ባህሪ ጎዶ ላይ ያደርጉታል። ሲጋራ አጫጫስን ድሮ የነበሩ ሰዎች ሲነግሩኝ ከሚወዱት አክተር እንደለመዱ ነው። አጫጫሱን ወደውት እንዴት ነው የሚያጨሰው ብለው እንዲያጨሱ አድርገውብናል። ይሄንን ፐርፐዝሊ የተሰራ ነው ብዬ ነው ማምነው። በሰዓቱ ሲጋራ ነበር፣ ዛሬ ላይ ደግሞ ድራግ የሚያጨሱ ካራክተሮች እየሳሉ ወጣቶቻችንን የበሉብንን አውቃለሁኝ። ኪነ ጥበብ ገዳይ ነው፣ ሲገልህ ግን አታውቅም፣ ስትሞት ነው የምታውቀው የሚባለው ለዛ ነው። ስለዚህ ኪነ ጥበብ ማስተማር ነውና በዚህም ዘርፍ መጽሐፍ ግዴታ ነው፣ መተወንም ግዴታ ነው፣ መስራትም ግዴታ ነው። ግን በብዙ መልኩ እኔ አሁን ያልሰራሁበት ዘርፍ አለ ብዬ አላስብም። በአካል ጉዳት ዙሪያ ረጅም ጊዜ ሰርቻለሁኝ። በጤና በድራግ ዙሪያ ብዙ ጊዜ ሰርቻለሁ ስልህ በእንትን ዙሪያ እየዞርን ማለት ክፍለ ሀገር ሁላ እየዞርን ማለት ነው። ህዝቡን ጠርቶ የሚዲየሙም ሲለምይለይ የትምህርታዊ ነገር ስለሆነ እንደዚህ አይነት ስራዎች ነው የምንሰራ የነበረው። ስለ አረጋውያን ስራ ሰርቻለሁኝ። አሁን በአስተዳደግ ዙሪያ የሚሰሩ ብዙ ድርጅቶች አሉ። አንድ ፋኖስ የሚባል በጎ አድራጎት ድርጅት ውስጥ በአምባሳደር ሆኜ እየሰራሁ ነው ያለሁት። በኢፒሌፕቲክ ዙሪያም እየሰራሁ ነው ያለሁት እና ይሄም አንዱ ማህበረሰብን እጅግ በጣም ትኩረት አድርጎ ተምሮ ራሱን የሚያድንበት በሰላም ወጥቶ በሰላም እንዲገባ የምንሰብክበት መንገድ ስለሆነ በዚህ ዘርፍ መሰራት ስላለበት እንደ እግዚአብሔር ፍቃድ ሰርቻለሁ ያስባለሁ። ከዚህ በፊት በተለይ እኔ ጥያቄ ኋላ ላይ ነበር ማንሳት የነበረብኝ። አሁን ላይ እኔ እናንተ እያወራን በቀን ውስጥ 10 እና 11 ሰዎች ይሞታሉ በአማካይ። በቅርቡ ደግሞ በ5 እንዲሁ ወደ 7 በሚደርሱ ተሽከርካሪዎች ወደ 300 የሚደርሱ ሰዎችን አተናል።
43 30 አሁን በቅርቡ ደግሞ በዚህ በወለጋ መስመር ከ40 ሰው በላይ ሞተበት እና ምን ይሰማሃል? በተለይ መቼም ሰውኛ ይሰማሃል። ይህንን ስትሰማው ዜናውን እውነት ማህበረሰባችንን ማስተማር የለብንም? ምንስ ይሰማሃል? መጀመሪያ ከባድ ነው፣ ሀዘን ነው። አስበው አንድ ሰው ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ አንድ ዓላማ ይዞ ነው የሚሄደው። በዛ ውስጥ የቤተሰብ ናፍቆት ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል፣ ለአንድ ለትልቅ ተልእኮ ሊሆን ይችላል። ብዙ ከቤታችን ወጥተን እዛ ቦታ ለመድረስ የምንነሳባቸው ምክንያቶች ብዙ ናቸው። በዛ ምክንያት ውስጥ ሆነ ተንቀሳቅሰ በሰላም ተመለስ ብሎ ከቤተሰብ ጋርም ተለያይቶ መንገድ መቅረት የእውነት ለመናገር ከባድ ነው። በእኛ ሃይማኖት ንስሐ መግባት ሁልጊዜ ይሰበካል። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ ማለት የሚቀጥለውን እርምጃ አናቃትም። ዘላለማዊ ህይወታችን በጎ ቦታ እንዲያርፍ ነው፣ የመንግስተ ሰማያትን እንድንወርስ ስለሚፈለግ ነው አባቶቻችን ያንን የሚሉት። እነዚህ ሰዎች ምናልባትም ንስሐ ሳይገቡ ሊሆን ይችላል ህይወታቸው የሚያልፈውና የእውነት አዝናለሁ። እንደ ሰው በጣም የእውነት አዝናለሁ። በተለይ በመኪና አደጋ ሰዎች ሲያልፉ አዝናለሁኝ። አሁን ከክፍለ ሀገር ነበርኩ አላልኩም፣ ሐዋሳ ስንሄድ ለስራ ጉዳይ ስለነበረ በትልቅ መኪና ነበር ሄድነው። ይሄ አሁን ምን ባሶች የሚባሉ አሉ አይደል? ልዩ ባሶች፣ ዘመን ባስ ምናምን የሚባሉት እንደነሱ አይነት መኪና ምቹ ነው እውነት ለመናገር። አቀማመጥህም ልክ እንደ አውሮፕላን ወንበር ነው። የሄድክም አይመስልህም፣ ደስ ይላል፣ አያደክምም። ትንሾቹ መኪኖች ያደክሙሃል አቀማመጥም ላይ ምናምን ላይ ስለማይመቹ። ከዛ አንድ ጓደኛዬ በምንድን ነው የምትሄዱት አለኝ። እንደዚህ አይነት ነው፣ ግን ስመለስ እነማዬ ጋር ደርሼ ስለምመጣ በምን አይነት መኪና እንደመጣ ጨንቆኛል፣ መኪና አልይዝም ምናምን አልኩት። ምን አወራኝ? እሱ ይመላለሳል፣ ለዚህ ለስራ ጉዳይ ይመላለሳል ጓደኛዬ። ከዛ አንድ መኪና ማቀው ልጅ ነውና ከኔ ጋር ካልሄድ ካለኝ እና እንትነች ሚኒባስ ሃይሩፍ ነው የሚባለው፣ ከሚኒባስ ከፍ የምትል ሃይሩፍ ነገር ነው መሰለኝና እሱ ነው እና ከሱ ጋር መጣሁኝ አለ። አነዳዱ እውነት ለመናገር በጣም ነው የሚዘገን ነው። ይሄኛው ረጅም ዓመት የነዳ ነው የኔ ጓደኛ። ከልጅነታችን ጀምሮ ልጆች ሆነን አንድ ፔጆ ነበረችው ላንጋኖ በሱ ነው የምንሄደው። እሱ ልጅ ሆኖ የጀመረውና ጎበዝ ሹፌር ነው፣ ጠንቃቃ ሹፌር ነው ምናምን። ከዛ በጣም አዘንኩና መከርኩት አለ። እንዴት እንደዚህ ታደርጋለህ? የጫንከው ሰው ነው እንግዲህ አሁን ላሰው የራሱ ዓላማ አለው። በዚህ ልክ መፍጠን የአሁን ፍጥነት መንገዶቹ ምናምኖቹ አሉ አይደል? በዛ ነው የሚሮጠውና በተለይ ከአርሲ ነገሌ እስከ ዘዋይ ያለው ትዌይ ስለሆነ ከመኪና ጋር መቀዳደሙ ምኑ በጣም እንትን ነበርና ይዘገነናል። እዛ ደረጃ በቃ ብዙ ነገርኩት። ሁለተኛ በቃ አላደርግም ምናምን፣ ግን በቃ በፍጥነት ውስጥ ብዙ የሚያተርፋቸው ነገሮች እንዳሉ ደርሶ እንደገና ጭኖ ይመለሳል። ያንን ነገረኛል እንደው እንትን ሊያተርፋት የሚችላትን እና በሷ እንደሚኖር ምናምን። ምክንያቱም ያሳጣው የሚችለው ነገር ግን ብዙ ነው፣ እጅግ በጣም ብዙ ነው። ያንን ብሎኝ በነጋታው ስደውል አለዛ እንትና ጋር እኮ ትላንትና አብረን መተን እንደዚህ አደረገ እንዲህ ያደረገና መከረው ምናምን፣ ዛሬ እኮ ሞተ አሉኛል። እንትን የተባለው እዚህ ትዌይ እንትን ላይ ነው። ስለዚህ እሱን ላለማስኮረፍ ብቻ ነው አስተካክላለሁ ያለው ያንን ነው። ገባ? ይሄንን ሁሌ ያደርጉታል። ሲመጣ ምናምን እንደምንም ያመልጣል ምናምን። ለሱ ያቺ ጌሙ ነች። በቃ እጁ ላይ ስለሆነ ጀማሪ ሹፌር አልሆነም። በቃ እጁ ላይ ስለሆነ በቃ ቀላል ነው። አንተ በምን አይነት ስፒድ ስትሄድ ከዚህኛው የሚመጣውን ሰውዬ ስሜት የአንተ አይነት እብድ እንደሆነ ላታውቀው ትችላለህ። ከፊት ለፊት ነው እንደዚህ ተጋጨው ነው ያለው ነው። ወዲያው ነው እሱ ጸጥ ያለው። አብረውት ወደ 10 ምናምን ሰዎች ህይወታቸው፣ ግማሹ ሞተ፣ ግማሹ ከባድ አካል ጉዳት። እንደው በተረፈው አንድ ትንሽ ልጅ ነው አሉ እንደው ደህና የምትለው። ይሄን አይነት አደጋ ይሄ ማለት ከ4 ቀን በፊት ምናምን ይሆናል ነገር ነውና ልብህ ይነካል። ይሄ ልጅ ህልም አለው፣
አሁን ወሬ ውስጥ የነበረው አታድርግ ሲለው ቤተሰብ ለማገዝ ምናምን እንትን ለማለት ከዛ በላ ሰርቶ መኪና ራሱ እንትን ለማለት የራሱ መኪና ለመያዝ ይሄ ሁሉ ህልም ያለው ልጅ ድንገት በዚህ አይነት ሁኔታ ህይወቱን አጣ። ህልሙ በፍጥነት አይሳካም። ቢሰክን ከዛሬዋ ነገ ትሻላለች፣ ከነገ ደግሞ እንደገና ከነገ ወዲያ ልትሻል ትችላለች። እና በመስከን ውስጥ ነው ይሄን የምናገኘው። ረግተህ ከደረስክ ትደርሳለህ። በመጣደፍ የምትደርስበት ቦታ ኖሮ አያውቅም። የምታበላሸው ነገር ነው እንጂ። እና በፍጥነት ውስጥ ይሄ ልጅ አጣ ነው። መኪና አደጋ እንትን አይሰጥህም። ከሰጠህም የሚገጥም ነገር እንደው ከህይወት እንኳን ብትተርፍ እግርህ ዛሬ ላይ ዘመናዊ ሕክምና መጣ ተብሎ ብረት ቢገባ እግር አይመስልም ነው እንጂ የምትለው እግር አይደለም። ያ እጅ አይመስልም ነው እንጂ የምትለው እጅ አይደለም። እንደ እጅ ቢጨብጥ እንደ እጅ የሆነ ነገር ቢሰራል ግን እጅን አይተካው። ያም እንደው ድለኛ ኮንክ ነው አርቲፊሻሉ ምንም ሊገጠምልህ የሚችለውና በመስከን ውስጥ ነው ይሄን የምናገኘውና መስከን በተለይ ይሄ ልጅ የራሱን ተሽከርካሪ ለማፍራት ከፍጥነት ወሰን በላይ ሲያሽከረክር የደርሶ መልስ ፍራንኳን አይቶ ነው። በተለይ ወደ ምስራቁ አካባቢ ይስተዋላል። ቀድሞ በገባ ጅጅጋ የሚባል ነገር ነበረ። በተለይ ጫት መኪኖች ቀድሞ በገባ ይሸለማል፣ በአመቱ መኪና ይገዛል። ያ ግን ብዙዎች ቀርተውበታል። ሌላው የምናነሳው አንድ ወደዚህ ሞጆ ምንጃር መስመር ሄጅ ያየሁት ልጅ ነው፣ ታዳጊ ነው። እሱ መኪናው እንደምንም ብሎ ዘሎ ወጣ። ከውስጡ የተረፉ 3 ሰዎች ናቸው። 3ቱንም አግኝቻቸዋለሁ ሞጆ ሄጄና ልጁን መኪና ገዝተው ሰጡት። አርሶ አደር ቤተሰብ ነው። ሌላ ሰው ከሚይዘው ብሎ እኔ ሊያዘው ብሎ ነው ይዞ ገደል የገባው ሁላ ሰው ማለት ነው። እና ይሄ በተለይ የዘመድ መኪናን ገና ሳይለምድ ምን ሳይል እሱ ያስተዳድረው የሚባል ነገር ደግሞ ዋጋ አለውና ይህንንስ አልሰማህም? ያ አልሰማሁም። በእርግጥ ግን እንዳልከው ነው ይፈጠራል። ለዚህ ልጅ አሁን እነሱ ውለታ መዋላቸው ነው ወይ ሰው እንዲሆንበት እንዲቋቋምበት ነው። ግን የደረሰ የልጁን ያስተሳሰብ ደረጃ ወይንም ስነ ምግባሩንም ሞራሉንም ምኑንም ሳታውቅ ለኃላፊነት መዳረግ ለእንደዚህ አይነት ሰቀቀን ውስጥ ነው የሚከት። አሁን በእኛ ማህበረሰብ ውስጥ ደግነቱ አይደለም ይሄ ሰውዬ በኋላ ላይ እሱ በሰጠው ልጄን አጣው እምትል እናት ትኖራለች፣ የሚል አባት ሊኖር ይችላል። ከዚህ ጨምሮ ማሰብ ነው የሚያስፈልገው። ለምን አይነት ሰው ነው ይሄን ኃላፊነት የምሰጠው? ከመኪና ጋር በተያያዘ ህይወትህን ያሳጣል። አንዳንድ ስራዎች ምናልባት ስህተት የመድገም እድል ሊኖር ይችላል። ይሄኛው ስህተትን አትደግምም። አንተ ነው የምትጠፋው፣ ሰው ነው የምታጠፋው። ስለዚህ እንዳልከው ሊታሰብበት የሚገባና አስተውለን ለኃላፊነት ማጨትም ለኃላፊነትም ስናበቃ ሰቡን አይተንና ገምተን መሆን መቻል እንዳለበት ያሳያል ብዬ አስባለሁ። ጥሩ ቆይታ እያደረግን ነው። ወደ መጨረሻ ነው ያለነው እና 2 ነገሮችን እናንሳ። በተለይ ቲዮስ መልቲ ሚዲያ ይሄ ባለቤቱ በተለያዩ ዘርፎች ላይ የቆየ ነው። በተለይ ትራንስፖርት ዘርፉ ላይ ትልቅ አስተዋጽኦ ሲያደርግ የቆየ ነው። አሁንም እየሞተ ያለውን ወገን ቀሪው እንዲማር በማሰብ ነው ይህንን ሚዲያ አቋቁመው ወደፊት ደግሞ ወደ ቴሌቪዥን የማሳደጉ ነገር አለና ቲዮስ መልቲ ሚዲያን አስተዋውቅልን እስቲ። ኦኬ፣ በዚህ ዙሪያ ላይ መሰማራት ማለት እውነት ሲገባህ የምታደርገው ነው ብዬ አስባለሁኝ። ዘርፉ ላይ ተሰማርተህ ይህንን ልክፈት ስትል እውነትም ግዴታን ማህበራዊ ግዴታን ስፔሻሊ እየተወጣ እንደሆንክ ነው ማስበው እና ትልቅ ኃላፊነቱን ተወጥቷል። ሚዲያ ማለት የማንቃት ስራ ነው። አሁን ያወራናቸው ወሬዎች እዚህ ውስጥ አንድ ሰው አንድ ቃል ልታድነው ትችላለች። አንድ ኤክስፒሪየንስ በእኛ ህይወት ልምድ ውስጥ ባወራናቸው ነገር ውስጥ የሚወስዳት አንድ ትምህርት ልትኖር ትችላለች። አንድ ሰው አዳንክ ማለት ቀላል ነገር አይደለም፣ ቀላል ነገር አይደለም። ሚዲያ ደግሞ ይሄ ነው። በቀን አንድ ሰው ቢያድን አስበው፣ በወር 30 ሰው ሊያድን ይችላል። በአመት 360 ምናምን ሰው ሊያድን ይችላል። ቀላል አይደለም። አንድ ሰው ይሄ ሁላ ከዳነ እንደገና ሁላችን በየራሳችን በሄድንበት በደረስንበት ስለዚህ ጉዳይ ብንናገር
የምንተርፍ በይሰማነውን ላልሰማው ብናሰማ አብሮ እየተባዛ ብዙ ሰው ሊድን የሚችልበት ነውና ቲዮስ መልቲ ሚዲያ ይህንን በማድረጉ ላከብረው ላመሰግነው እገደዳለሁኝ። ማህበራዊ ግዴታችሁን እየተወጣችሁ ነው እየመሰክርላችኋለሁ። በርቱ። በጣም እናመሰግናለን። የመጨረሻ እናድርገውና እንደ መልእክት ጠቅለል አድርገው በተለያዩ ፕሮግራሞች ላይ አንስተነዋል። የትራፊክ ደህንነትን ማስፈን ከተፈለገ የጋራ ኃላፊነት ይጠይቃልና በዚህ ረገድ መልእክት ካለ መልእክትና አንሳና እንጨርስ። ሁልጊዜ መኪና አሽከርካሪ ሁሌ ጀማሪ ሹፌር እንደሆነ ራሱ እንዲያስብ ቢያስገድድ ለራሱ እንደ አቋም ይኖራል አይደል? እኔ እንደዚህ ነው አቋሚ የምንለው አለ አይደል? ይሄ ነው ህጌ፣ ይሄ ነው ተግባሪ የምንለው አይነት ነገርና የትኛውም አሽከርካሪ ሁልጊዜ ራሱን እንደ ጀማሪ ሹፌር እንዲያስብ። መኪና ማለት የተሰራ ነው፣ እቃ ነው፣ እኛ የሰራ ነው አይደለም። ሳናውቀው የሆነች ነገር ተበጥሳ ሊሆን ይችላል። ሳናውቀው ዘይቱ ፈሶ አልቆ ሊሆን ይችላል። ሳናውቀው ፍሬም በጥሶ ሊሆን ይችላል። ሳናውቀው ላይፍ ቤልት የሚባለው ገመድ ተበጥሶ ሊሆን ይችላል። እነዚህ ውስጥ ሆነ ኮንትሮል ማታደርጋቸው ማአት ነገሮች አሉ፣ ለአደጋ የሚዳርጉ ማለት ነው። በእነዚህ ሂደቶች ውስጥ አንተ በስነ ምግባርና በጀማሪ ሹፌርነት የምታረግ ከሆነ አትሮጥም፣ በታምር አትሮጥም። ካሮጥክ ደግሞ የመዳን እድልህ እጅግ በጣም ሰፊ ነው የሚሆነው። እኔም ጀማሪ ሹፌር አይነት ስነ ልቦና ካለኝ አንተም ካለ ምን ያህል ፕሮቴክት እንደምንደራረግ አስብ። የመንገዳችን ሁኔታ ደግሞ የኛ ወደ ሰለጠነው እየመጣ ነው እንጂ የሰለጠነው ላይ አይደለም ያለ ነው። የትራፊክ ፍሰቱ ልክ አይደለም። በዚህ ትራፊክ ፍሰቱ ውስጥ መከባበር የግድ ያስፈልጋል። አንተ ቀደም መባባል የግድ ያስፈልጋል። እኔ ልቅደም ከሆነ ከተማችን የክላክስ ማአት ስንሰማ ምንውልበት ነው የሚሆነውና በዚህ ሞራል፣ በዚህ ኢትዮጵያዊ ጨዋነት፣ በዚህ ስነ ምግባር ከተንቀሳቀስን አደጋውን እንቀንሳለን፣ ብለን እናጠፋለንና ይህን እንደ መልእክት ይቆጠርልኝ። በተለይ ግን እኔ መጨረሻ ብዬ ነበር አንድ ትዝ ያለችኝ ነገር ቲዮስ መልቲ ሚዲያ ትንሽም ብትሆን የትራፊክ አደጋ ተጎጂዎችን በየቤታቸው ሆስፒታል ሄዶ የገንዘብ እርዳታ ያደርጋል። ሌሎች እንዲረዷቸውም አካውንትና ስልካቸውን በማስቀመጥ እንዲረዱ መንገዱን እያመቻቸ ነውና ይሄ ኢትዮጵያዊነት ነው። ከኢትዮጵያዊነት አንጻርስ እንዴት ታየዋለህ? እሷን ግለጽልን። ቅር ስላለኝ ነው። ደስ ይላል። እኔ አሁን አላወኩኝም፣ አሁን ነው የምትነግረኝ። ይሄ በጣም በቃ ማህበራዊ ኃላፊነትን ብቻም አይደለም፣ ይሄ ህሊናህንም ፕሮቴክት ማድረግ ነው። እኛ በእንትን ውስጥ ስንኖር እኮ የምናደርጋቸው በጎ ነገሮች አሉ። ለምሳሌ አስራት ማውጣት። አስራትህን ስታወጣ ህግ ነው፣ በቤተክርስቲያን ህግ ነው። 10% ያንተ አይደለም የእግዚአብሔር ነው። ያንን ታደርጋለህ። ያቺን አስራት ባታወጣ እግዚአብሔር ያይሃል። ከዛ ደግሞ አንተ ራስህን ታያለህ። ልብና ኩላሊት የሚመረምረው አምላክ ይመረምራልና ማለት ነው። ደስተኛ አይደለህም። የፈለገ በጎ ነገር ብታደርግ እዚህ ጋር ልክ ያልሆነ ነገር አድርገሃልና ማለት ነው። መስጠትን የሚያክል በጎ ነገር በምድር የለም። በመስጠት ውስጥ ትታከማለህ። በመስጠት ውስጥ ትድናለህ። በመስጠት ውስጥ እርካታ የሚባለውን ነገር ታገኛለህ። ወገን ታተርፋለህ። እና በዚሁ ዘርፍ አሁንም ምናልባት በየሆስፒታሉ ማአት ኬዝ በሽተኞች ሊኖሩ ይችላሉ። ይሄ ቲዮስ መልቲ ሚዲያ ደግሞ በዚህ በትራፊክ አደጋ ችግር ተፈጥሮባቸው ጉዳት ተፈጥሮባቸው ሆስፒታል የወደቁት ሰዎችን አስቦ ማከሙ ምን ያህል አብሮ ከዘርፉ ጋር እንደቆየ ለዘርፉ ትኩረት እንዳደረገ በዘርፉ ያገባኛል እንዳለ ያሳያልና ይበል የሚያስብል ነው። እግዚአብሔር ይባርካችሁ። እናመሰግናለን። እኛም ጥሩ ቆይታ ነበር፣ እንደ ቤተሰብ ቆየን። እንግዲህ ቲዮስ መልቲ ሚዲያን ስትወዱ በጣም ምርጥ ነው ብላችሁ ታስቡ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ከመንገድ ትራፊክ አደጋ የጸዳ ውሎ እንዲኖራችሁ የዘውትር ምኞታችን ነው። ሳምንት በሌላ መሰናዶ እንጠብቃችኋለን። ሰላም።